سلام لكم يكون أونلاين زلكم تكتاتون نزات مرتينا إبسون مقاب سلام لسأكم كويتا يسوس باركم لهم بقى نقصلاينا أونلاين متكتاتلو እግዚአብሔር ይባርካችሁ ዛሬ ደግሞ ኢየሱስን እንቀጥላለን زحالفه كساب 16 ግን زيرا كسا 13 تسكيتنا ማለት رجينا ليرنا 10 14 15 16 قرب شففلنا هنا حالفنا ليرنا ከ14 እስከ 16 ድረስ በትንሹ ነበር ያለፈው 13 ላይ እስከ 13 ግን በደንብ አጥብቀን አይተን ነበር لو ما أتذكين كعسرت 14 خنجمرينا ዛሬ ከ14 ጀምሮ በደንብ እናያለን እግዚአብሔር ይመስገን كم زيبل إفسون معرف 4 كحلفة خمس بالكو نمسخات تان مجمرة معرف حارم معرف كلته معرف ثلاثة إفسون كله بقويتا زتجاورلنا يزقلت قويتا أنا انتاي كم تجاورلنا نحنا بقويتا بوتانا آبيو مننتنا انتايو تصفات وعنا انتايو أبزان درزئة بخمي انتاي عينت سلطان كمزلنا زيتات كله نجيرنا كاب معرف 4 الجميرو انتاي بلنا مو زقولو زتقبر لكم زقولو زتخفل لكم زقولو ستانزل لكم قدم أملاخ كبرات عنك أملاخ زغنكم يخمو كتملالسلو زلكم مجدي الله إلو كاب معرف 4 كم كانوا زلنا يزنقرنا ባለፈው ጊዜ እንዳየነው ከምዕራፍ 1 ጀምሮ እስከ 3 ድረስ ያለው በኢየሱስ ክርስቶስ በኩል ያገኘነውን ስልጣን ይነግረንና በዚህ ስልጣን ውስጥ የምትመላለሱ ከሆናችሁ ደግሞ ልትመላለሱበት የሚገባ ህይወት አለ ብሎ ከምዕራፍ 4 ጀምሮ ያሳየናል እግዚአብሔር ይመስገን ምክንያቱ ንኹሉ ነናቱ እያንዳንዱ تمرحلو كتكدلو زلكا عينت አገባብ አለው ልንሄድበት የሚገባ አገባብ አለው አብነት ይበኔ ራስ አለፈ ጊዜ ምሳሌ ሰጥቼ ነበር ያለፈው ጊዜ ታስታውሳላችሁ ደግ ተዘክሮ የንጉስ ልጅ ነፋዕት ታይለ በዚህ ምድር ላይ የንጉስ ልጆች ራሳቸው አንድ በላይ ያሰማሩት ንጉስ የንጉስ ልጆች የሚኖሩት አኗኗር የራሱ የሆነ የተለየ ነው የሚኖሩበት አኗኗራቸውና ያንን ምሳሌ በደንብ ሰጥተሽ ነበር ወይ በፍላይት ትሮንስ ዝወርስቲ ዙፋን ዝወርስ ወደ ንጉስ በጣም በጥንቃቄ ክሳይድ ገብሮ ዘዘጋጁ ዘዳሉ በተለይ ደግሞ ዙፋኑን የሚወርሰውን ሰው ደግሞ በተለየ ሁኔታ ነው የሚያዘጋጁት ኮፋ ባህሉ ወባሉ ዋሳቲው ንሰብሰዳ ከመይሰላ ብብር ከመይሰገድ እንዴት ይሰግዳል ከመይخدን እዚህ በሙሉ ሓደ በሓደ ኮኔሎ መምህሮ በደንብ ነው የሚያስተምሩት ምክንያቱም አገዳስ ስለሆነ አስፈላጊ ስለሆነ ወዱ ንጉስ ኮይካ እንደላይ ጋር ይትኸይድ ንጉስ ልጅ ሆነ እንደፈለካት ሄድ نحن هذا ንጉስ እንዲና እኛ ደግሞ ንጉስ ልጆች ነን አሜን ወይ ብዙህ ዝተከፈለልና ነገር አለው ደቅ ንጉስና ተከፈለልና የንጉስ ልጅ መንግስትና አብዛ ምድሪ ንክትመጽእ ወይ ትምጻእ ኢልና ንጽል ሰባቲና ሐቂ መንግስት መንግስት ቆይታና የእግዚአብሔር መንግስት ወዚህ ምድር ላይ ተምጣ ብለን እንጻፍ ሰዎች ነን نحن ነገስታቲና እኛ ደግሞ ሐቂ እንዴ ነገስታት ስለዝኾና ክንከደሉ ዝግባአና ክንመላለሰሉ ዝግባአና አዘራርባና ኩሉ ነገርና ናይ ነግስነት ናይ መንግስትና ዘንጸባረቕ ክኸውን ስለዘለዎ ካብ ቁጥር ካብ ምዕራፍ 4 አትሒዙ መንግስትና ዘንጸባረቕ ህይወት ክንነብር ይዝሕብረና ወይ ዝምህረና ነገስታቶች ስለሆነ ከምዕራፍ 4 ጀምሮ ልንኖረው የሚገባውን ኑሮ ነው የሚያሳየው እግዚአብሔር ይመስገን جين السورينا سنايت كقطر 14 نقصلينا كقطر 10 جمرو نقطلاله انتايبل دحر حجي نحنا بتي كابتي بمطبار سبن نمسبح سحتت زقون تنكونن زمت ناي تمهرتي
كل نفاس نجو الندفاع نكبكب قلهم أنت كي نخون سي بفقري نحكي الناس عنا نابتير رئسي زخون كريستوس نعبه بزلو اتسقا بدقف اتي مملقا قبيئو النات تححازي النات أساسري بمتأنتي ننغفلو التمدولو قبري بفقر ما انتقه الناتسي كان كريستوسيو معباي زربكا آمين آمين نعم محارنيا الناس تتشنجلا بعد تنكون وتمتلا مكنيات بتمهرت نفاس كله يتفقم الجمن وديانا وديهم يتنصففن ህፃናት መሆን ወደፊት አይገባንም ነገር ግን እውነት በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉ ያሳድጋል آمين آمين حاجة أبقى ما متاوي قرب نحرك كمل سوكم إيه ወደዚህ ከመግባት ትንሽ መልሳቸዋለሁ زحلف قويتا يسوس انتاي لانيرنا محبرو نابزحين مبصاح أقول سبعين مبصاح من بلن نبر ማህበሩ ወደ ሙሉ ሰውነት ለመድረስ الحبرات امنات ወደ እምነት ፍልጣት ወደ አምላክ ነው በጽህ ወደ እግዚአብሔርን ወደ ማወቅ እንድንደርስ ክንዓቢ እንድናድግ ሰባት ይጉና ነው ሐቂይ ኮሜልና ሰጥቶናል ብለን ነበር ተባረክ حجي انتهي لنا تذكرون يقول ታስታውሳላችሁ عسرت حرك ساعة 13 ከ11 እስከ 13 ድረስ ناس راح يزن زغبرو ይሄንን የሚያደርጉትን እንታይሉ ንገሊኦም ሐዋርያት ገይሩ ይቡና ሌሎቹን ሐዋርያት ገሊኦም ነቢያት አንዳንዶቹን ነቢያት ገሊኦም ወንጌላውያን አንዳንዶቹን ወንጌላውያን ገሊኦም ጓሶትን መምሃራ አንዳንዶቹን እረኞችና አስተማሪዎች እጅግ ሐተኩም ይቅናና ፍቃድ ምስካሪ ጠይቃቸዋለሁኝ ወደሚቀጥለው ከማለት እዚኦም ሕያብ እዚኦም ሂቡና ክኾኑ ሀቤ ይብላሉ እነዚህ ንማሕበሩ ማለት እዩ ለማህበሩ ሰጠን ይላል ክኾኑ ሀቤ ማለት እንታይ ማለት እዩ እንዲሆኑ ሰጠን ማለት ነው ምን ይነግረን ነብሴ እርሱ እያንዳንዶቹን ሐዋርያት ክኾኑ ሀቤ እንዲሆኑ ሰጠ የሚለው ምን ማለት ነው እንዲሆኑ ሰጠ ማለት ነው ክኾኑ ሀቤ ሂብዎ ጥራሕ አይኮነን ስጦታ ሰጣቸው ብቻ አይደለም ሕያብ አይኮነን ሂብዎ ንሳቶም እዮም ብሙሉኦም ከምኡ እነሱ ናቸው በሙሉ እንደዛ ክኾኑ ማለት ሙኻን ማለት እዩ እንዲሆኑ ማለት መሆን ማለት ነው መሃብ ካብ መሃብ እዩ መስጠት ደግሞ መስጠት ነው ሒዝኩም ንለዎ ያዛችሁ አኺኑዎም ኢየሱስ አደረጋቸው ኢየሱስ እምበር አይሃቦምን እንጂ አልሰጣቸውም ፍልል ተረዲናል ልዩነቱ ገብቶናል ብዛዕባ ነቢያት ንኣብነት ለምሳሌ ስለ ነቢያት ኣብ ኤፌሶን ካልኣይ ቆሮንጦስ ክነግረና ከሎ ካልኣይ ቆሮንጦስ 12 ብዛዕባ ናይ ነቢያት ተመነዩ ክብለና ከሎ ሁለተኛ ቆሮንጦስ ላይ ነብይ ለመሆን ተመኙ የሚለው ሕያብ እሱ ስጦታ ነው ለማዕት ክህልወካ ዛሬ ሊኖር ይችላል ጽባሕ ከይድሉ ኽእል ነገ ደግሞ ላይ መንፈስ ቅዱስ አብዱላይ ጊዜ መጽዮ ክጥቀመልካ ይኽእል መንፈስ ቅዱስ በፈለገ ሰዓት መጥቶ ሊጠቀምብህ ይችላል አራ እዞም ሕጂ ዝዛረበሎም ዘሎ ግን ዝኾኑ እዮም ይሄ አሁን የምንናገራቸው ሰዎች ግን የሆኑ ናቸው ኣብዚኣ ተራዳዲና ኣለና እዚህ ጋር ገባን ብሩኻት أنا تردينا له ተረዲና ለኹልና እቲ ፍልሊ ኣብ መንጎ ሕያባትን ኣብ መንጎ ዘን 4-5 ኦፊሳትን እቲ ፍልሊ እዚ እዩ ራይት እቲ ሕያብ እዩ
በስጦታና መሆን በሚለው እዚህ ግን ሙኻን ይሄ መሆን ነው። አብዝኾነ ጊዜ ሐኪም አብዝኾነ ጊዜ ሐኪም عرفتي يخيد ولا أنا أب قلي يخيد حاكم يخلو صح حاكم عرفت بيوتا من بيوتا حاكم حجي أبزئة تتححزنا النعبة زبل دلوخ من لسيه أون الزيجات هايزن الندق يميلها الصبر كله ناي من قصدي أسرار حارة ناي بتخرسيان أسرار حق أنسر عتله بناي بزعبير سوي بارا أسرار كلهم ህግና ስርዓት ሰጥቶናል። ሕጂ ጳውሎስ ነዞም መራሕቲ ነዞም ኮይኖም ዘለዉ ሂቡና ዘለዉ ነዞም ኮይኖም ዘለዉ ውህበት ቤተክርስቲያን ኢሉ ፀዊዕዎም ዘሎ ጳውሎስ እነዚህን ለቤተ ክርስቲያን ሰጠ የሚለንን ሰዎች ብኸመይ ክንሕዞም ብኸመይ ክንምልሶ ይግባአና እቲ ናታቶም ናብ ቤተክርስቲያን ንምስልጣን ንምዕባይ እንዲዝ ብለና በሐቅ በፍቅር እና ተሰረትኩም ናብ ትርእስ ዝኾነ ክርስቶስ ዕባዩ እንዲዝ ብለና ደሎ ሕጂ ብዛዕባ ምዕባይ እንዲና ንዛረብ ደለና ስለማደግ ስለሆነ የተነጋገርን ያለነው በኢየሱስ ክርስቶስ በኩል ተያይዘን ስለማደግ ስለሆነ የተነጋገርን ያለነው እነዚህ ለቤተ ክርስቲያን የሰጠንን ሰዎች በኸመይ ኢና ክንሕዞም ዘለና እንዴት ነው መያዝ ያለብን? ኧረ እንታይ ክግበር ዘለዎ ምንድን ነው መደረግ ያለበት? ሰለስተ ነጥብ ክዛረብ 3 ነጥብ እናገራለሁ። ምክንያቱም ስርዓት ስለዝኾነ ራይት ምክንያቱም ታይልና በመላጋገቢኡ ዶ ኢልና ሐቂ ብልት በሙሉ ኢልና ተማለና አይደል በመላጋገቢኡ ስለዝበለና ንሳቶም ሓደ ካብቲ መላጋገቢኡ ምክንያቱም እነሱም ደግሞ አንዶቹ የሚገጣጠሙ ናቸው። ሐቂ ነው ብሩኻት ሕጂ ነዚ መጋጣጠም እዚ በኸመይና ክንሕዞ ዝግባአና ይሄንን እርስ በርስ የምንገጣጠመው እንዴት ነው መያያዝ ያለበት? እዚ አስተውዕልኩም ኣለኩም እዚ ናይ ብርክ ወይ ናይ እዚ ዝተፋሕፈሐ መዓት ችግር ከም ዘምፃልና ንፈልጥ ኢና ሓቂ እዚ ናይ መለጋገብ እንድሕር እንታይ ይበሃል ብትግርኛ በመገጣጠሚያ እዚ ናይ ብርክና ወይ ገለቲ የሚደረግ ፈሳሲ ልምፅምፅ ኣቢሉ ክስታይ ዘንቀሳቐስ ክውዳእ ከሎ يفحفحمو يحمكا هكا بركي كسع اوبريشن غيركا كان بركي زمرسولكا قاللو ابسي ناي بتخريستيان كاني اتملاغا غبينا قال اسي ام كويتا كخونو كوينو ميلو زهابنا يساتو ለምሳሌ እግራችን ላይ እዚህ መገጣጠሚያችን ላይ ያለ ፈሳሽ አለ እሱ ከወጣ በጣም እንታመማለን እነዚህ መሆን ለቤተ ክርስቲያን ሰጠ የሚላቸው ሰዎች ልክ እንደዛ ናቸው እዚህ በጥንቃቄ እንድሕር ዘይተታሕዙ እነሱ በጥንቃቄ ካልተያዙ መፋፋቅ ይዘምጽ መፋፋቅ ያመጣል ስለዚህ እንታይ ማለት እዩ ክትዝድለ ምዕባለት ትዝድለ ዕብየት ከይመጽእ ይኽእል ማለት እዩ የሚያስፈልገው እድገት ላይመጣ ይችላል ስለዚህ በመሰረቱ መጀመሪያ ክሪኦ ዝደልዚ ወይ ክንሪኦ እንደልዮ እዚ በመጀመሪያ እንድናይ የምፈልገው ነዞም ኮይኖም ደለው ኮይታ ማህበሩ ህያብ ዘሃባ ለቤተ ክርስቲያን ንዓና ህያብ ይቡና ንዓና ህያብና ይምሳል ለኛ ስጦታዎች ናቸው አራይ በዚህ አጸብቅና ተረድእና ክንሪኦም ጽቡቕ ይብሩኻቴ ገብቶን ተረድተን እንድናዊና ሳጥሩ ኣብዘን ሰለስተ ነጥብ ክንሪእና 3 ነጥቦችን ጳውሎስ ነዞም መራሕቲ ወይ ነዞም ህያባት ናትና ናይ ቤተ ክርስቲያን ህያባት ኢሉ ሂቡና ዘሎ ጳውሎስ ወይ ሂቡና ዘሎ ስጦታ ብሎ የሰጠንን ሰዎች ከነመስግኖ በትስሩሕም በትስገብርዎ ሁሉ እናመሰግናቸው በስራቸው ሁሉ አጆም ይልና እንደግፈው ናይታ ህብረት ግዴታ ተራይ አይዟችሁ ብለን እንደግፋቸው የዛ ህብረት ግዴታ ነው ምክንያቱ አፍተ ስራህ ይዘው ሞደሉ አፍተ ናይ መጋጣጠም ስራህ ብዙሕ ነገር አለው ዝስራህ ምክንያቱም የዛው ያሉት ቦታ ክፍላቸው መገጣጠሚያ ቦታ ላይ ብዙ አለ እሱ ጥራህ ዘይኮነ ዓላማ ጸላእታ እዩ ነተናባጊ ንኽትረክብ እትጓሳ ክትረክባለካ ይዝብል ሐቂ ምክንያቱም የጠላት አሰራር ደግሞ ምንድነው እረኛው መታና በጎቹ ይበተናሉ ነው ስለዚህ ዋና ታርጌት ናይ ኩሉ ናይ ጸላእ ታርጌት ንሳቶም እዮም እዞም ኮይኖም ንማህበሩ ዘሃባ ጎይታ ማለት እዩ ስለዚህ ታርጌቱ የጠላት እነዚህ የተሰጡ ሰዎች ናቸው
ስለዚህ እንታዩ ኩሉ ጊዜ ስለኦም ክንጽልን ስለኦም በቲ ዝገብርዎ ኣጀኹም ጎይታ ባርክኩም ክንብሎም እዚ ናይታ ማሕበር ግደ ስለዚህ ሁሉ ጊዜ ልንደግፋቸው በሚያደርጉት ሁሉ አይዟችሁ ልንላቸው ይሄ ማህበሩ ግዴታ ስለኦም ክንጽልይ ስለነሱ ደግሞ እንድንጸልይ ግዴታ ካልኣይ ቁጥር 2 ቁጥር 2 ክንከናኸሎም ይግባአና ልንንከባከባቸው ይገባል ክንከባከብ ይግባአና እዩ ንኣብነት ኣብ ገላትያ 6:6 ገላትያ 6:6 ላይ በቃል ትምህርቲ ዝቕበል ኩሉ ሰናይ ነገር ምስ መምህሩ ክካፈል ይግባእ እዩ ይብለና ገላትያ 6:6 እንታይ ገላትያ 6:6 ቃሉን የሚማር ከሚያስተምረው ጋራ መልካምን ነገር ሁሉ ይካፈላል እንታይ ይባል መልካሙን ነገር ሁሉ ትጽብቕ ነገር ክትካፈል ክንከፋፈል ይግባአና እዚ ማለት ኣብ በትትኽእሎ ብኩሉ ብዝኾነ ነገር በትትኽእሎ ግን ጽቡቕ ነገር ክንከፋፈል ብሰብ ከነከፋፍሎ ይግባአና ጥሩ ነገር መልካም ነገር ሁሉ ከነሱ ጋር ልንከፋፈል ይገባል በፍቅር ሕጂ ንኣብነት ንበል ለምሳሌ እንበል እዛ ሳመር እዚኣ ተኣቱላ ሓቂ ሳመር እየገባ ነው ናይ ደገ ናይ ሄዋ ስራሕ መዓት እዩ ዘሎ ናይ ጃርዲናት ናይ ሳዕርን ገለመለን ሳሮች የሚታጨዱ ይችላሉ ውጭ ላይ ሕጂ ናይ ባባ ሳዕር መፂና ክንሕግዘካ ኢና ሳዕር መፂና ክንቆርፅ ኢና ክንብሎ ከለና ንባባ እንቆርጣለን ፓስተርና ብንለው ንካፈላለና ካብቲ ጽቡቕ ነገርና ንካፍሎ ኣለና ከሱ በቃ ጥሩ ነገር እና ያካፈልነው ነው ከኛ ሓራይ ንሱ በትንሱ ዝሃበና በትንዓና ህያብና ዝኾነ ንሱ ክባርክ ከሎ ንሕና ከኣኒ ክንምልሶ ዘለና ክንገብሮ ዘለና ከነርእዮ ዘለና ግብረ መልሲ ከነርኢ ግቡእ እዩ መጽሐፍ ቅዱሳዊ ተኻፋፈሉ ተዋሃሃቡ ይዝብል ደሎ እሱ ባለው ጸጋው ሲያካፍለን እኛም ደግሞ መልካምነትን ልናካፍለው ይገባል ይሄ ተሰጣጡ የሚል መጽሐፍ ቅዱሳዊ ግዴታ ነው አረ እዚህ ታዲያ ማለት ሱኢሉ ዘይጠቅም ነገር ከመስለና ከልኹም ዘይጠቅም ነገር አይቆረን መጽሐፍ ቅዱስ ዘይጠቅም ነገር አይጽፍም ለምሳሌ ይሄን ስናገር የማይጠቅም ሊመስል ይችላል ግን መጽሐፍ ቅዱስ የማይጠቅም ነገር ንሓንቲ ሕብረት መሰረት ዘትሕዛቲ ቀንዲ መተሓሓዚ እዩ ዝሕጅ ንብሎ ደለና ስለዚህ ክፍጸም ዘለዎ ነገር እዩ ይሄ አንድን ሕብረት እንዲያያይዝ መገጣጠሚያ የሆነ ነገር ነው መሆን ያለበት ነገር ነው ብዙሕ ጊዜ አሎ ናትና ጸጋም አለና ዞም ሕብረተሰብ ሓበሻ ያበሻ ሕብረተሰብ ምን አላ ይፈልጥን ኢና ማሞገስን አናቅም ብፍላይ ኣብ ማሕበር ኣምላኽሲ ዋይ ክትነፍዒ እንተይልካ እስከም ዝኻል ኮሚኮነ ክትነፍዕ ምባል የድሊ ናብ ቤት ኣምላኽ ከማን ጎበዝነ መባል ትልቅ ነገር አድርገን አንበሳ ምባል አንበሳ ማለት ዋይ ክትነፍዕ አለብን ጎበዞች ማለት መልመድ ወይ ምክንያቱ ኬጋ ይኮነን ይሄ ስተት አይደለም ልክዕ እዩ ትክክል ነው እቲ ተቀባላይ ከተቀቢሉ ክብርና አምላክ ይዝህብ ተቀባዩ ደግሞ ተቀብሎ ክብሩን ለእግዚአብሔር መስጠት አለ አራ እቲ ዝገብር ዘሎ ትንፍዕ ትብሎ ዘለኹም ግን ኩሉ ብጸጋ አምላክ ዲ እወ ብጸጋ አምላክ እዩ አቡነ ራዳዳ ኢና ሓቂ ሁሉ በጸጋ አምላክ ነው አዎ በጸጋ አምላክ ነው ዝግብ ዝዋሃበና ንገብሮ ነገር ሙፃና ምታውና ንሰርሖ ነገር ኩሉ ብጸጋ አምላክ ነው ሁሉ ነገር በጸጋ አምላክ ነው ሓቂ እንዴ ትክክል ለኛ እወ ጸጋ አምላክ ግን ሰብ እንድሕር ዘይተኣዚዝዎ ወልሓት ይገብር የእግዚአብሔር ጸጋ ግን ሰው ካልታዘዘ ምንም ማድረግ አይችልም ስለዚህ ካለ ሁሉ ሞንግደፎ ሌላውን እንተውና ስለምእዛዙ አንበሳ ክንብሎ አይግባአና እንዴ ነው ስለዚህ እነን ሰው የእግዚአብሔርን ጸጋ ስለታዘዘ አንበሳ ብንለው ምን ችግር አለ ሓቂ ስለዚህ ናይ ከምስ ባህሪ ይተኣታተወና ይሄንን ባህሪ ዋይ ክትነፍቁ ዋይ ክትነፍዕ ኢንካሬጅ ንግበሮ ነቲ ምሳና ዘሎ አራበስቲ የሚሰራው ነው ስለዚህ ነቶም ሂቡና ዘሎ ኮይኖም አማገና ገይሮም ደሎ እግዚአብሔር በከምዛ አይነት
ክንሪኦም እዋይ ስራሕካ እዋይ ከምዚልና ነትናቶም ጽቡቅ ናውጣና ንንገሮም ፕሊዝ እነሱም ጥሩ ያወጣን እንንገራቸው ናቶም ጽቡቅ ናውጣና በዚ ከምዚ ኮኑ ፍዒኻ በዚ ከምዚ ኮኑ ከምዚ ኢኻ በዝነ እያልን እናደንቃቸው ይወን ስለዚህ እዛ አይነት ልምድ ያለውና ጌታ ኢየሱስ ባረኩ አፍታ ሳልሲቲ ሶስተኛ ከምዚ ንብሎ ዘለና ዋላ ይኹን እምበር እንደምንለው ቢሆንም እንኳን ከም አምላክ ከነምልኾም ወይ ከናይ ምልኾ አይነት ክስታይ ከነርዮም ክንካ አይግባአን እንደዚህ እናድርግ ማለት ደግሞ የእናምልካቸው እንደ አምላክ ማለት ደግሞ አይደለም ንኣብነት ለምሳሌ ከምዝና በዓል ቆሮንጦስ ዝነበረው ቀዳማይ ቆሮንጦስ ክልተ ርዮ አንደኛ ቆሮንጦስ ላይ እንደነበረው አነ ናይ አጵሎስ አነ ናይ ጳውሎስ አነ ናይ ኬፋኤ ናበልካም ፍልላይ ሰባት አጵሎስ ነኝ እኔ ጳውሎስ ነኝ ያሉ መከፋፈል ቆሙ ግን እንደዚህ ክህሉ ይብሉ መኖር የለበት አረ ራይዶ ያ ተባሮ አራይ ክንቀጽልና ሕጂዚ ብዛዕባ እቶም ኮይኖም ዝሃበና ጎይታ ብዛዕባ ናይታ ማሕበር ህያብ ኢና ንዛረብ ደለና እቶም ሰባትና እቶም ህያብና ማለት እዩ ይሄን ነጥብ እንግዲህ እየተነጋገርን ያለ ነው ተሰጡ ስለተባሉ ሰዎች ሕጂ ኣብ 4:16 ብዘሎ እቲ ስጋ ብደገፍ መለጋገቢኡ እናተተሓሓዘን እናተኣሳሰረን ብመጠን እቲ ንኽፍሉ እተመደበሉ ግብሪ በፍቅሪ ንምህናጽ ከአይብለና ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ደግሞ ይለናል ጌታ ባርኮ ጳውሎስ ጌታ ጳውሎስ አጻጻፉ ኣብዚአን ከአንስኪ ከመይ ተተሓሒዝና በብቲ ዝተዋህበና በብቲ ተመደበልና በፍቅር ምግልጋል ወይ በፍቅሪ ማሕበር አምላክ ምህናጽከ እንታይ ማለትና ይሁን ሪኢና ኣብዚ በፍቅር መገላገል በፍቅር እርስ በርስ ማገልገል ማለትና እንዲሁም ደግሞ መተናነጽ ምን ማለት እንደሆነ እናያለን አንተ ወይ ተም ሐለፍትና ተም ህያብና ነዓና ነይሩ ቅድም ለኛ የተሰጡት ስጦታዎችን አገልጋዮችን አይተን ነበር ሕጅኻ ንሕና አብነን ንሕድሕድና ማለት አሁን ደግሞ እኛ እርስ በርሳችን እዛን አብነን ንሕድሕድና ሓሙሽተ ነገራት ክንርኢና እርስ በርሳችን በሚለው ስር ደግሞ 5 ነጥቦችን እናያለን አማኒ በሐቅ ስለዝብለና ዘሎብዚ አማኒ በዘረብኦምን ተግባራቶምን አብ ሐቂ አብ ቃል አምላክ ዝክነብሩ ወይ ዝነብሩ አብ ቤተ ክርስቲያን ክመላለሱ ህይወቶም ኩሉ ነገራቶም በሐቂ ክመላለሱ ከም ዝግባእ ማለት እዩ አማኞች በኢየሱስ ክርስቶስ በኩል ያመኑ አማኞች የእውነትን ኑሮ መኖር እንዳለባቸው ይናገራል በሐቅ መመለላስ እንደሕር ዘየለ ግን ማሕበር ከም ትዝግባእ ክትዓቢ አይትኽልም በእውነት መመላለስ ከሌለ ግን ማህበር እንደሚገባው ማደጋችን አረ ንሽተይ ሓድ ማለት ክዛረብ ከሎ ጌታ ኢየሱስ እንታይሉ ኣብ ዋላ ጳውሎስ ንባዕሉ ኣብ ቀዳማይ ቆሮንቶስ ንሽተይ ብሕቕሲ ንብሙሉ እንታይ ትገብራ ኢልዋ ጥቂት ተባላሽዋን በሙሉ የሚያደርገዋል ያወቃዋል ኣብ ማሕበር ከአኒ ማሕበር ላይ ደግሞ በሐቅ እንደሕር ዘይትመላለስ ኮይንካ ነንሕድሕድካ በእውነት የማንመላለስ ከሆነ እርስ በርስ እታ ንእሽተይ ነገር ትንሿ ነገር መርዝኽ ኮይና ንኩሉ ከም መንሽሮ ከተበኽበኸካ ትኽእል ሁሉንም ነገር ልታበላሽ ትችላለች አረ ስለዚህ እንታይ በሐቂ ኣብቲ ህይወትና በሐቅ መመለላስ ከድሌና እዩ ስለዚህ በህይወታችን የእውነት መመላለስ ይገባናል እወ ኣብዚያ ክንርያ ዘለና ደቲ ጌታ ኢየሱስ ክዛረብ ከሎሲ እንታይ ኢሉ ኣብ ማቴዎስ ወይ እክቡ ምሳይ ኮይኖም ወይ ከአኒ ይብትኑ ስለዚህ ኣብ ማእከል የለን እንድሕር ኣብ ማሕበር አምላክ እንድሕር ብሰላምና ብፍቅርና እንድሕር ዘይንእክብ ሓሊና ኮይና ንብትን ኣለና ማለት እዩ ኢየሱስ ክርስቶስ ማቴዎስ ላይ ሲናገር ምን አለ ከኔ ጋር ማይሰበስብ ይበትናል አለ ከኢየሱስ ክርስቶስ ጋር ካልሆነን በእውነት ካልተመላለስ ያ በእውነት ካልተመላለስን በመበተን ነው ስለዚህ በፍቅሪ እቲ ነንሕድሕድና በፍቅሪ ክንመላለስ
ይግባአና እርስ በርሳችን በፍቅር መመላለስ ይገባናል። እንታይ ማለት በፍቅር ክንመላለስ ማለት ነው? በፍቅር እንመላለስ ንስኻ መምሳል ማለት እዩ ንሕና ንርእስና መምሳል እኛ ራሳችንን ስንመስል ራ ማስክ ናደይ ገረ በቅድሚት ካልእ ከግቡ ይስኸኮ እናበልኩ ተጠውየን ብዛዕባኻ እንድሕር ብዛዕባኻ እንድሕር ዝዛረብ ኮይና ብሓቂ መላለስ ኣለኹ ማስክ አድርገን በፊት ለፊት ያንተ እኮ እያልን በኋላ ደግሞ ሌላ ነገር ምናወራ ከሆነ በእውነት የተመላለስን ነው። እዛ ጽብቅት መሸፈኒት አላትና ጎይታ ባርክኪ በውሽጥኻ ግን ካልእ አለን እኛ በቃ ጌታ ይባርክ እንላለን። ውስጣችን ዋላ ቀኝታ ማዓት መልእካ ጎይታ ይባርክ ትባሃል ቂም በውስጣችን ይዘን ጌታ ይባርክ እሱ በሐቅ መመለላስ አይኮንም። ይሄ በእውነት መመላለስ አይደለም። እዚ ከምዚ መርዚ ይሄ መርዝ ነው። ስለዚህ ከዕረ ዘለዎ ነገር እንድሕር እታ ማሕበር ክትነጽ ኮይና ህብረቱ መታነጽ ካለበት አወ ካልኣይ ኣባላት ነንሕድሕዶም ብምፍቃር ቤተክርስቲያን ክትዓቢ ዝሕግዙ አባላት እስከደም ይሆን ካልኣይ ታ ቤተክርስቲያን ንምህናጽ ቤተክርስቲያን ንምዕባይ አባላት ክገብርዎ ዘለዎም ኣነ ንስኻትኩም ክገብርዎ ዘለና ሌላ ደግሞ በቤተክርስቲያን ውስጥ ያሉ አባላቶች ማድረግ ያለባቸው ነገር ትዕቢት ካብ መንጎ ምእላይ ትዕቢትን ከመካከል ማስወገድ ራይ ኣብ ቀዳማይ ቆሮንጦስ 8:1 አንደኛ ቆሮንጦስ 8 ፍቅሪት ፍልጠት ትነፍሕያ ይለዋ እውቀት በቃ ትዕቢተኛ ያደርጋል ይላል። ፍቅሪ ግና ፍቅር ግን ያንጻል ይላል። ያንጽ በዘይ ፍቅሪ ወላ ሓንቲ ክንከብር ኣይትኽእልን ያለ ፍቅር ምንም ማድረግ አይቻልም። ዝኾነ ይኹን ዝገበርካ ክትገብር ትኽእል ኢኻ ዝገበርካ ኣገልግሎት ዝኾነ ነገር ኩሉ ክትገብር ትኽእል ኢኻ ፍቅሪ ተዘይብሉ ግን ትርጉም የብሉ የሆነውን አገልግሎት ብናገለግል ያለ ፍቅር ከሆነ ግን ትርጉም የለውም። ፍቅርኻ ብትገብሩ ብዝኾነ ነገር ብዘይ ፍቅሪ እንድሕር ትገብረለኻ ነቲ ሰብ በብግዚኡ መመሊሱ ምስ ግዜ ክርሕቀካ ምዃኑ እዚ ኣረድ ኣጸቢዕካ ክትርድኦ ይግባእ እዩ። ያለ ፍቅር የምናደርገው ነገር ያ ሰው ከኛ እንዲርቅ የሚያደርግ ነገር ነው። ጌታ ኢየሱስ አብነትና እዩ ምሳሌያችን ነው። ኣብ ኩሉ ግን በሁሉ ግን ክነግር ከሎ መጽሐፍ ቅዱስ ሲናገር ምን አለ? ሳምንዝራ ይበልዕ ይሰቲ ካመንዝሮች ጋር ይበላል እንዳተጎውቲ ያቱ በቃ ብዙዎች ጋር ይበላል ራይ ክግበር ዘይክ አልፈጽሙ በቃ የሚደረግ በቲ ምህር በቲ 50 አቶም ይውዕል በዛ ያስተምራቸዋል። ከነሱ ናይ ልብ ፍቅር ነይሩ የልብ ፍቅር ነበረው። كزارب كله كمان تايلو سيناجر من على نحمم سي بان دكتور نحكيم سي حموم يزد ليو إلو لا تينينوش سايون لا تمامش نو كمان ناس ولا سلازي بقولو أبدا الساعة كأني تكون زلنا تايو بحق فقرة وناوشت فقري بقوق نملا لسم بق تعبيت لا سيجبال نجي تبيت كابانا كرحة كم زلوا كينيا مراك علبت فقري نسخونة نجار أنت تجبر أكل ناي فقري تركم كجالس أقوله يفكرن تركم سيجالس أب قدام يقرنتوس 10 سلسلة قرنتوس 10 سلسلة فقر أنت تجبر صراحة ريدو خنا بلا بعرف نحلف اسكي عايزنا نقول يفكرن صراحة يعني ها alright እንታይ ብላ ኣብ ቀዳማይ ቆሮንቶስ 10:3 አንደኛ ቆሮንቶስ ምዕራፍ 13 ላይ ከቁጥር 4 ከምዚ ይብል እንደዚህ ይላል ፍቅሪ ዓቃልያ ፍቅር ታጋሽ ነው ፍቅሪ ለዋህያ ፍቅር ቸር ነው ከምበባ ሞድ ሓከ ተንበበ ፍቅሪ ዓቃልያ ለዋህያ فقري أي تقننه فقري أي تجهرنه أي تنفحنه أي تستحفرنه فقري ناتا أي تدلنه أي تمررنه أي تقيمنه بحق تحقو سنبر بعمز بها يبلاني كله تتصور كله تأمن كله تسفات تقبر كله تعقس right ፍቅር ይታገሳል ቸርነትንም ያደርጋል
ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ስለዚህ እዚ አኩላ ዛ ፍቅሪ እዚ ኩሉ ዝሓዘት ያ ሕጂ ኣብ ማሕበር ክርስቶስ እዚታት ይኩሉ ማለት እዩ ብፍቅሪ ክትከይድ ክጅምር ከለኻ በፍቅር መሄድ ስንጀምር የእግዚአብሔር ቤት ውስጥ ይሄ ሁሉ መኖር ይጀምራል። ስለዚህ ትዕቢት የለን ኣብ ማእከልካ ማለት እዩ ትዕቢት በማዕከላችን አይኖርም ማለት ነው። በፍቅር እዚ ሁሉ ዘለዋ ቤተክርስቲያን ከዓ ክትዓቢ ከዓ ግድን እዩ ይሄ ሁሉ ያላት ቤተክርስቲያን ደግሞ ልታድግ ግድ ነው። ይሆነልና ነው ከምዚ ይሆነልን እንደዚህ አሜን ወይ አሜን ይሆነልና አሜን ይሆነልን። ስለዚህ በፍቅሪ ይሁን ይዝብል ደሎ ስለዚህ በፍቅር ይሁን እያለን ነው። ኣብዚያ ከዓ ክንጥንቀቅ ዘለና በተኻሊ ወገን እዚህ ጋር ደግሞ መጠንቀቅ ያለብን በሌላ በኩል ፍቅሪ ጥራይ ሓሊና ፍቅር ብቻ ኖሮን ደግሞ ሓቂ ተዘይብልና እውነት ደግሞ ከሌለን ችግር ይሓስ ችግር ነው ደግሞ እዚህ ጋር ኦኬ አዋን ታይ ማለት እዩ ይሄ ማለት ማለት ነው እናተጋጋኻ እናረኣኹኻ የተሳሳትክ እያየሁኝ ትጌጋ ዘውድቐካ ምዃኑ እናረኣኹ ደግሞ የተስህተቱ የሚያስወድቅ እንደሆነ እየገባኝ ስለ ዘፍቀርኩኻ ስኢለ ሸለል እንድሕር ኢለካ ስለምወድ ዝም ካልኩኝ እዚ ገበኒ ይሄ ራሱ በደል ነው። አረ ንውላድካ ክፉእ እናገበረ ንውላድና ነፍቅሮም ኢና ኩልና ሓቂ ልጆቻችንን ሁላችንም ልክዕና ላዕሊና ነፍቅሮም ከመጠን በላይ እንወዳቸዋለን። ዝኾነ ሕማቅ ክገብሩ ከለዉ ግን ስቕኢልና ንሪኦም ዲና ነገር ሲያረጉ ዝም ብለን እናያቸዋለን። ኣይንሪኦምን ኢና አናያቸውም። ንምንታይ ንሕድ ዘይነጊርናዮ ኣብ ካልነገርናቸው ክፉእ ክወድቁ ስለ ዝኾኑ ማለት ክፉ እዩ ላይ ስለሚወድቁ እዚ ከዓ ልክዕ ከምኡ እዩ ይሄ ደግሞ ልክ እንደዛ ነው። ስለዚ ፍቅሪ ፍቅር ብፍቅሪ ከዓ ትእርም እያ በፍቅር ደግሞ ታርማለች። አራይ ብፍቅሪ ኖ እዚ ዝገበርካዮ ጌጋ እዩ ትብል እያ ይሄ ደግሞ ስላደረከው ስህተት ነው ትላለች። ድሕሪ ሕጂ ኣይትትገብ ክትብል እያ አሁን ከዚህ በኋላ አታድርግ ትላለች። ትቁጣዓካ ኢኻ ማለት ደግሞ ትኩርየልካ ትቆጣለች። ፍቅሪ ወላ ዱላ ሒዛ እውን ክትመፀካ ትኽእል እያ ፍቅር ዱላም ይዛ ልትመጣ ትችላለች። ዓቀይ እንዴ ያ ዓቀይ እንዴ ወዱ በገሽ ዱላ ክበቃ ፍቅር ዱላ ይዛ ልትመጣ ትችላለች። ከምገለ ጨራና ብትሓስ ከኣቤካ ስለዚ ፍቅሪ ኩሉ እያ ማለት እዩ ስለዚህ ፍቅር ሁሉንም ናት። ጽቡቕካ ስለትደሊ ኩሉ በቲ ጽቡቕ ክትገደሉ ትደኽል መገዲ እያ ትመርሕ በዛ መልካም ልትሄድበት በምችለው መንገድ ነው የምትመራው። በኸምዚ መገዲ ቤተክርስቲያን ተዓቢ ማለት እዩ በዚህ መንገድ ቤተክርስቲያን ታድጋለች። ካልእ ከይ ሳልሳይ ቁጥሪ 3 ሌላስ ቁጥር 3 ኣባላት ምትእስሳና ቤት ማለት ኣብ ቤተክርስቲያን ተተሓሒዞም ከዓብዩ ዝሕግዙ ወይ ሓደ ካብቲ ነጥቢ አባላቶች በቤተክርስቲያን ተያይዘው እንዲያድጉ ከሚያደርጉ ነጥቦች እነዚኣ 14-16 ደልና ማለት እዩ ቤተክርስቲያን ምስተፈልየት እንድሕር ተፈልያ ቤተክርስቲያን ማለት ኣካብ ነንሕድሒዳ እንድሕር ተነፃፂላ ቤተክርስቲያን ክትዓቢ ኣይትኽእልን እያ ሓቂ ኦልሬዲ ፈሪሳላ ፈሪሳ ቤተክርስቲያን እርስ በርሷ ካልተጠባበቀች ኦልሬዲ ፈርሳለች ማለት ነው። ስለዚ እንታይ ክኸውን ዘሎ ኣብ ነንሕድሒድካ ዘይምንፅፃል ይኽህሉ ዘለዎ ምንድነው መሆን ያለበት? እርስ በርሳችን መገፋፋት የለብንም። ሓራይ ዝኾነ ይኹን ክንንድኦ ዘለና መልእኽቲ ኮና ንሕና ሓቂ እኛ መንገብገብ የብልናን ክንፍም የለንም ሓቂ ገና ሓደ ጊዜ እታ ናይ ቀደም ሄለን እኮ ትመፅእ ሓደ ጊዜ አንዳንድ ጊዜ እኮ የድሮዋ ሄለንም እኮ ልትመጣ ትችላለች። ራይ ይሁን ዲጋ ትመፅእ ኩልና ትመጣለች ኩሉ ሓቂ ሕጂ ኣብ ከምዚ እዚ ስለ ዝመፅኡ ነንሕድሒድኩም እንታይ ኢሉና መጀመርያ ክንንብቦ ከለና እዛ ክንጅምራ ከለና ኣብ 4:2-4:3 በማእሰር ሰላም ጌርኩም እሰርዎ ይሉና ሓቂ ይሄ ስለሆነ ነው መጀመሪያ ምዕራፍ 2 ላይ
እኮ ያለን በማሰሪያ በሰላም ማሰሪያ እሰሩት ንሓድነትኩም ኢሉና አንድነታችሁን ብሎናል። እንታይ ቃይሉና ምስ ናይ ሓቂ ተገርም ማዕፀዊት ይዛባ ተጋደሉ ኢሉና ደግሞ የሚያስገርም ነገር መዝጊያ የሰጠው ተጋደሉ። ምክንያቱም ገድል ዘድልዮ ነገር እዩ። ምክንያቱም ገድል ያስፈልገዋል። ምክንያቱም አሎ በመጸጸኒሕ በጨቅ ዝብል ነገር አሎ። ምክንያቱም ክሳዕ ጎይታ ዝመጽእ ክህሉ እዩ የሚወጣ ነገር ስላለ ክርስቶስ እስከሚመጣ ድረስ አራይ ኣብ ከምዚ ግን ካብ ከምዚ ዝተላዕለሲ ምንጽጻላ መንጎ አይሃሉ ከኛ ውስጥ አንዳንድ ጊዜ የሚወጡ ነገራቶች ስላሉ ከዚህ የተነሳ ግን እርስ በርስ ደግሞ መራራቅ መገፋፋት እንዳይኖር አራይ ዝገበረት ተገበረት ሲ አይኔ እግሪ አይደለከን ያክትብላ ትፈልደ የሆነውን ብታረግ አይን እግርን አልፈልግሽም ልትል ትችላለህ። ኢደና እዝኒ አይደለከን ያክትብላ ትፈልደ እጅ ደግሞ ጆሮን አካሊና አካል ክርስቶስና አካል ክርስቶስ ነው። ስለዝኾና ተጻዋዊብና መሐጠራ ስለዚህ ትዕግስትን አድርገን ልንሄድ ይገባል። አራይ እጂ ነፍስ ወከፍናሞ ንርአይ ሞነስተንትን ከም ገለ ዓቅልና ክንውድእ ከለና ቀጨውጨው ክብለና ከሎ እንታይ ልግበር መሲሉኩም እርስ በርሳችን እስቲ እናስተውልና ትዕግስት ስናጣ ትዕግስታችን ስለሚሆነው ነገር እስቲ ምን እናድርግ መሰላችሁ? አነ ንባዕለይ ተጼረ ከም ዘለኹ ንፍለጥ ተጼረ ዘለኹ ንበል እኛ ራሳችን ታግሱን ነው ጎይታ ጼሩና ይዘሎ ምስኪን ጋዕገልጠውና አቤት ሓቂ የታገሰኝ አለ እንበል ጌታ ታግሱ ናዓይ ከባት ጼሩን እኮ ይደሎ እኔ ራሱ ታግሱኝ እንድሕር አነ ተጼረሲ ነትምሳይ ዘለኹ ጸውር አይክእል እንዴ እኔን ጌታ ከታገሰኝ እኔ ደግሞ አጠገብ ያለው መታገሳለሁ ተሐሪት ጸውር ክብለና ከሎ አኮ በኃይለይ በዓቅለይ በኃይለይ ብናተይ እኮ ይኮነን ጸሪሉን ዘኽእልካ እኮ ጸጋ ይሁንሎ ደግሞ ታገሽ ሲለኝ እኮ ዝም ብሎ በኔ ኃይል ሳይሆን ጸጋ ሰጥቶኝ አረ እሱ ስለዝኾነ ክንጸዋወር እዩ ዝግባ እንበር እታ ቤተክርስቲያን ክትነጻጸል አይግባን። ስለዚህ በሓድነት ሓደ ብምዃና እንታይ ትገብር ታ ቤተክርስቲያን ትህነጽ ማለት እዩ ተዓቢ እቺ ቤተክርስቲያን አንድ በመሆኗ ምን ትሆናለች? ታድጋለች ማለት ነው። ያ ቁጥር 4 አባል በማለት በመገልገል ቤተክርስቲያን ክትዓቢ ዘኽእል ከአን እንታይ ቁጥር 4 ደግሞ የእግዚአብሔር ህብረት ልታደግ የሚችልበት ነገር ምንድነው? ነፍስ ወከፍ ሰብ ነናቱ ከናቶ ይክነግርና ሁሉ እንታይሉ በብት ዝተዋህቦ ኢልና ሓቂ ሕጂ በብዝተዋህቦ ነናቱ ክሰርሕ ምኽኣል ወይ ክሰርሕ ከሎ ቤተክርስቲያን ትህነጽ እያንዳንዱ ደግሞ በተሰጠው ጸጋ ሲሰራ ቤተክርስቲያን ትታነጽ። ቁጥር 16 ይኸም ይልና ቁጥር 16 ላይ እንደርስ ያለው ወራ ቁጥር 16 ታይልና 4:16 ከዛኻ ቁረኩም ኢለ ላስታውሳችሁ ብዬ ነው። ኤፌሶን 4:16 ታይሉ በዘሎ እትስጋ በደገፍ መለጋገቢት እናተተሐሐዘና ተሳሰረን በመጠንቲ ነንቅፍሉ እተመደበሉ አራ ናቴ ነንቅፍሉ እተመደበሉ ግብሪ በፍቅሪ እንታይ ይግበር ምእንት ካህንሲ ነንተመደበሉ ግብሪ በፍቅሪ ምእንት ካህንሲ ካብ ክርስቶስ ይምዕባይ ዝርከብ አሜን። ነንስተመደበሉ በፍቅሪ ምህናጽ እያንዳንዱን በፍቅር ማነጽ ኣብዚ ዘመን እዚ በሐቂ ቤተክርስቲያን ዓብ ብድሆ ኮይኑዋ ዘሎ እዚ በዚህ ዘመን ቤተክርስቲያን ትልቅ ችግር ሆኖባት ያለው ይሄ ነው። ስለዚህ ብጣዕሚ በብት ዘለናዩ ወያለንበት ክንሰርሕ ጥራሕ ተፈቂዱልና እንድንሰራ ነው የተፈቀደልን። ጽቡቅ ምስላ ሂቡ ጳውሎስ ክምህር ከሎ ጥሩ ምሳሌ ሰጥቶ ጳውሎስ ብዛዕባ ናይ ስፖርት ናገበረ ክምህር በናይ ጉያ ናገበረ ክምህር ከሎ በሩጫ አርጎ በስፖርት አርጎ ሲናገር ጉያሲ ነናትካ ክስታሒስካ ኢኻ ትኸይድ ምሽ ነናትካ መስመር እንደ ሩጫ የየራሳችንን መስመር ነው። ሕውስ ዝበለ ይኮነን
የተወሳሰበ አይደለም። ነናትካ እዩ የየራሳችን ነው። ሕጂ ሰአልዎሞ አነ እናጎየ ከለኹ ወይ አማኔ እናጎየ የኸሎ በአይምሯችን ንሳለውና እኔ እየሮጥኩ እያለ ወይም ደግሞ አማን እየሮጠ እያለ በታ ተዋሂባት ወደላ መስመር በታ ተዋሂባት ወደላ በተተዋሂቦ ወደላ ጸጋ ሁሉ እናጎየ ከሎ አነ ምጽ ኢለ አፍትናቱ መስመር አትምጽ ቆይ እሱ ጸጋ በተሰጠው መስመር ላይ እየሮጠ እያለ እኔ መሀል ላይ ገብቼ ከሱ ጋር ሰሩት ነው አንተ ንሰለለና ከመይም ካሉ እንዴት እንደሆነ ባይምራችን ይሳልነው ነው አኔ አይጎይም እኔ አልወረውትም ንዑ አይጎይም እሱንም ደግሞ አላስሮጠው አይሰረህ አልሰራ አላሰራ አብከምዝ ጊዜ ቤተክርስቲያን ክትዓቢ አይተኸለኝ እንደዚህ አይነት ሁኔታ ላይ ቤተክርስቲያን አታርግም እግዚአብሔር ነናትና ይጉናሉ እግዚአብሔር የራሳችንን ሰጥቶናል በወይ ኻዝብለና ደሎ በብቲ ዝተዋህቦ ይብላል ደግሞ እንደሱ ነው ያለን ያለው ምን መስመርና ሒዝና ሙዲያ መስመራችን ይዘነሉ አራ ምን መስመርና ተስተዋህበና ጸጋ በተስተዋህበና ጸጋታትና እና ተኸባበርና አራ ጸጋታትና እና ተኸባበርና ከደግማይ ጸጋታትና እና ተኸባበርና በተሰጠን መስመር ላይ በጸጋችን እየተከባበርን እንሩጥ ደግሞ አለው እየተከባበርን እንሩጥ ያ በታስተዋህበትና መስመር በዛ በተሰጠን መስመር ላይ አራ ምክንያቱ አብዚያ እግረ መንገዴ ከሸፈፍ ክብላ እዚህ ጋር እግረ መንገዴ መናገር ፈልገው ነው ጸጋ ናይ ብጾትካ ምኽባር በጣዕሚ አገዳሲ ይብሩኻተ ጸጋ የሌሎችን ማክበር በጣም አስፈላጊ ነው ምክንያቱ ጸጋ ሐውካ ጸጋ ሐፍተኻ ምንዓቅ ማለት ነተዋሃባይ ምንዓቅ ማለት በሌሎች ውስጥ ያለውን ጸጋ መናቅ ማለት የሰጣቸውን መናቅ ማለት ነው ጸጋ ሐውካ ምንዓቅ ማለት ነትናኡ ደሎ መንፈስ ቅዱስ ብኡኽ ሰርሕ ዝደል ደሎን ብኡ ዝሰርሕ ደሎ መንፈስ ቅዱስን አይቅበለካን የምባል ማለት በሱ ውስጥ የሚሰራው መንፈስ ቅዱስን አልፈልግም እንደማለት ነው የሌሎችን ጸጋ መናቅ ስለዚህ ነታ ማህበር ሂቡካ ዘሎ ጸጋ በግቡ በገባ ክትቀበሎ ከተخبሮ ግዴታ ናይ ስለዚህ ለቤተ ክርስቲያን ተሰጥተው ያሉትን ሰዎችን ልናከብር ግዴታችን ነው right ጸጋ ሀበና ማማከልና ሰባት ምርትን ተአምራትን ዝግበር ገለገለና ንጽልይ እንድሕር ምሳና ዘሎ ናይ ሓውና ናይ ሓፍትና ጸጋ እንድሕር ዘይነኽብር ኮይና አይዋሃበና ንኹም ታይም ሲሉ ዝበላ እንድሕር ዘይነኽብሮ ኮይና ጸጉ አይበና በጸሎት ላይ በቃ ጸጋ ስጠን እንደዚህ ያሉትን ሰዎች ስጠን ብለን እንጸልያለን ግን አጠገባችን ያሉትን የእህቶች ወንድሞችን ጸጋ ማናከብር ከሆነ አይሰጠንም ነገር መንገዴ ስለዚህ እንታይ መንገዴ ነው የተናገረው በቲ ዝተዋህበና ወያ በታ ዝተዋህበትና ናይ ነፍስ ወከፍና ስራሕ በኸም ከተገልግል ክጅምር ከለኻ ወይ ከተገልግል ከለኻ እታ ቤት ማህበር አምላኽ ተዓቢ ማለት እዩ ስለዚህ በተሰጠን ጸጋ እያንዳንዳችን ስናገለግል ያቺ ቤተክርስቲያን ታደርጋለች ወይ ኣብ 15 ጅተይሉ ብፍቅሪ ንሓቅና ሰዓብና ኣብቲ ርእሱ ዝኾነ ክርስቶስ ኢና ንዓቢ በፍቅር እየሳብን ወደ ኢየሱስ ክርስቶስ እናድጋለን ይላል ወይ አብዚ በኸመይና በፍቅሪ ንሓንጽ ክንብል ከለና ኣብ ልዕልቲ ክሳይ ኣብ ልዕልቲ አንቶይ አቀዲና ክንዛረቦ ዝጸናሕና ሓቂ በፍቅር ምዝራብ ክንብል ከለና እንታይ ማለትና እዩ በእውነትን በፍቅር መናገር ስንል ምን ማለታችን ኣብ ልዕልቲ አንቶይ ዝበልናዮ ማለት እዩ ቅድም ያለው ላይ ተጨማሪ በዚህ አገር خدمድማ እዩ በዚህ አርጌ እንደደመድማ ዝኾነ ነገር ርኢና የሆነ ነገር አይተን በሐቅ መመለላስ ክንብል ከለና ዝኾነ ነገር ርኢና ነታ ዘራአናያ ከምታ ዘራአናያ ነትዝም ከተሰብ እንግዲህ መቅራ እንታይ እዝብል ደለኹ በሐቅ ክንመላለስ ክብል ከሎ በእውነት ስንመላለስ ሲል ዝኾነ ነገር ተገይሩ ነቲ ዝምልከቶ ሰብ ኬትካ እተሐቅ ምንጋር እንበር ብዛዕብኡ ንኻልእ ኬትካ ዘይምንጋር ዘይምዝራ የሚመለከተውን ሰው ሄዶ ራሱን ማናገር እንጂ ለሌላ ሰው ስለዛ ሰው አለመናገር ገለ ነገር እንድሕር ገራት እንደደም ወይ ገለ እንድሕር ኮይኑ ብዛዕባ ደም ዝምልከት
ደሜ የሆነ ነገር ብታረገኝ ወይም ስለ ደሜ የሚመለከት ነገር ካለ أنا ندمي تحقي ندمي أخي دخزارة وازلن ደሜን ሄጄ በቀጥታ ማናገር አለብኝ بزعماتي مس دمي زملكت نجار كيدا مس دم مس بعد فريال مزرع ለደሜ አይድለንን የሚያስፈልገውን ስለ ደሜ የሚመለከተውን ነገር ለኤደን ወይም ለፍሬ ሄጄ መናገር بحاصيرو እንታይ ማለት እዩ ባጭሩም ማለት ነው ሕሜት ክልክል ኢና ቤት ሐሜት ክልክል ነው እግዚአብሔር ቤት ሐራ አቤት አምላክ ሕሜት ክልክል ሐሜት ክልክል ነው እግዚአብሔር በሐቅ እንመላለስ በእውነት እንመላለስ ሕሜት የቆንቁን በሐቅ ሐሜት يا فرسال يا فرسال ያፈርሳል هو ሐራ بزخون زي كنا بزعبا بيت كاو تيخا مسكال مزرع بزعبا نايكال كافت العيل كافت تسكيم كايت كافت ناحس كان نفتي አይድልኝና ቤት አምላክ በቃ ከዛው ወስዶ ወደዚህ ከዛው ወደዚህ አያስፈልግም በእግዚአብሔር ሶሻል ሚዲያታት እና ምስኡት ውዕል ሰሚዕካ ይሉ ናብዚ ከይትካ ኣብ ክንዲ ብዛዕባ እንታይ ተዛይሉሎ ማዓልቲ እንታይ ኣንቢብካ እንታይ ኣሰላሲልካ እንታይ ኮይታ እንታይ ተዛሪቡክን ኣብ ክንዲ ምንባር ريخيدنا فيسبوك نبر ريخيدنا فيسبوك نبر ريخيدو خمسي زربخ على الكابو ملو معلت بو توعن وي بخال سب كتحمل توعن وي بتزرع أخايل العلكاب زعبا خال توعن ፌስቡክ ላይ ይሄንን አይታወል እያልን ስናማ እንውላለን ስለ ቃሉ ማሰላሰል ተራ ስለዚህ እዚህ ከነታ ማህበር አይ ሀጻኒሞ بحقي نتزملكوتو نزاربو كاونيو ግን كان حميت حارات تكون يقباي بتخرسيان የሚመለከተው ለሚመለከተው እናገር ከዛ በተረፈ ግን ቤተክርስቲያን ከሐሜት ነፃ መውጣት አለባት حدا ጊዜ ቀሊል አይኮነን አንዳንድ ጊዜ ቀላል አይደለም حق ተዛረብ እውነትን መናገር زخبدك ጊዜ ለሐቄ በጣም የሚከብድ ጊዜ አለ حقي እንዴ እውነቴን ነው አይደል አዋይ ምክንያቱ حق እንደ ተዛሪብካ እትሰብክ ጉዳይካ ስለዝኽእል ምክንያቱም እውነትን ከተናገርን ያ ሰው ምናልባት ሊጋፋው ይችላል አዋይ ግን አብከሙ ጊዜ ኻኒ በቃ ኮይታ ጥበብ ክበካ ሓቲትካ ብዝተኻ አለ መጠን ወይ በምስካለ ተአምኖሰብ ንሕሜት ዘይኮነሲ ተአምኖሰብ ከውፃኦ አይክልን ይምስትብሎሰብ ከምዚያ አጸገም ነራስ በኸመይ ክዛረበ ከም ሰብከይ ጉዳአን ወይ ገለ ዝኾነ ነገር አለው ምሽ ኢልካ ክሳብ ገብር ትኽእል ኢኻ ምክንያቱ ኩሉ ሐቅ ንምዝራብ ከም ዝበልኩም ቀሊል ከይከውን ስለዝኽእል እንደዚህ አይነት የሚከብድ ሁኔታ ላይ ስንሆን ለታማኝ ሰዎች ወደ ሌላ አሳልፈው አይሰጡም ብለን ለምንላቸው ሰዎች ይሄ ነገር እንደዚህ አለና ምን ማድረግ አለብኝ ብለን እነሱን ልንጠይቅ ደግሞ ይገባል ራይ ተባረኩ አራይ ስለዚህ ክሳዕዛ ሕጂ ዝረአናያ ክሳዕ 16 እስከ 16 ድረስ እስካየነው ካብ ሓደ ክሳዕ 16 ዝረአናዮ ጎይታ ንኣመንቲ ህያባት ብምሃብ ቤተክርስትያን ከም ዝሃንጽ ተማሂርና ጎይታ ንቤተክርስትያን ብስልጣንን ምሕደራን ማለት ከም ዝሃንጻ ጎይታ ብናይ በመራሕቲ በቶም ኮይኑ ገይሩ ዝሃበና ኣገልገልቲ ዓበይቲ ቤተክርስትያን ንቤቱ ከም ዝሃንጽ ጎይታ ካብ ብነፍስ ወከፍ ኣካል ኣብነን ንሕድሕድና ብንገብሮ ነገራት ከም ዝሃንጸና ወይ ቤተክርስትያን ከም ትሃንጽ ኢና ከም ትህነጽ ኢና ክንርኢ ጸኒሕና نوي حلا ترجم يا باخل በቃ ሕጂ ብዛዕባ ምህናጽ ቤተክርስትያን ኢና ክንዛረብ ጸኒሕና ከመይ ጌርኩም ተሓናንጹ ዝበለ አይ እንዴት እንደምና ቤተክርስቲያንን እንዴት እንደምናንጻት ከ1 እስከ 16 ድረስ ቤተክርስቲያን እንዴት እንደምትታነጽ ስናይ ቆይተናል ሕጂ በ4 ነጥብታት ክንዘዝማው ለመዝጋት ጎይታ ንኣመንቲ ህያባት ብምሃብ ማለት ቶም 5 ማለት እዩ ጌታ ስጦታ እንደሰጠ እነዛን 5ቱን ያየናቸው በአያንጻ ንማይዛ ያንጻታል ህብረቱን ጎይታ በቤተክርስቲያን ጌታ ቤተክርስቲያንን በትዛበና ጸጋ በስልጣኑ በሰጠን ጸጋ በስልጣኑ
ከም ዝሓንጻ እንደሚያንጻት ሳልሳይ ጎይታ ብናይ መራሕቲ አገልግሎት አቢሉ ንቤተ ክርስቲያን ከም ዝሓንጻ እንደገና ሶስተኛ ደግሞ ጌታ በመሪዎች አድርጎ ቤተክርስቲያን እንደሚያንጽ አብ ነፍስ ወከፍ አባል ብዝገብሮ ንጥፈታት ብዝሃበና በትኽን መላለሶ ዝግባአና መገዲ በመምለላስና ኻኒ ከም ዝሓንጻና ወይ ከም ዝሓንጻ ማህበሩ ደግሞ እርስ በርሳችን በህይወታችን በመንመላለሰው ኑሮ ደግሞ እንደገና በእርስ በርሳችን ደግሞ እንደሚያንጽ ቤተክርስቲያንን አይተናል። እግዚአብሔር ይመስገን። ስለዚህ ተኽትነት ዘለዋ ማህበር በኸምዚ እንድሕር ተመሪፃ በኸምዚ ተሰሪታ ከምዚ ክምህረና ዝጸንሐ ኣብ ከውሒ ተሰሪታላ ማለት እዩ። ቤተክርስቲያን እንግዲህ እንደዚህ እንደምንስናይ እንደቆየ ነው ከተመሰረተች በአለት ላይ ተመስርታለች ማለት ነው። ስለዚህ ዝኾነ ንፋስ መጽዩ የሆነ ንፋስ መጥቶ ከውድቃ አይከለኒ ማለት ነው። ሊያስወድቃት አይችልም። እግዚአብሔር ይመስገን። ወይ ኤፌሶን 4 ካብ 17 ክሳብ 19 ክንርኢና ኤፌሶን 4 ከ17 ጀምሮ እስከ 19 ድረስ እናያለን። እምበአርሲ ከምቲ አሕዛብ ብናይ ከንቱ ሓሳቦም ዝመላለስዎ ከይትመላለሱ እዚ እብል ብጎይታውን እምስክራለሁ። ንሳቶም ብሰሪ ትርልቦምን ብሰሪቲ አባታቶም ዘሎ ድንቁርናን አእምሮኦም ጸልሚቱ ካብ ህይወት አምላኽ ርሒቆም ድንዙዛት ኮይኖም ብስስዐ ርኽሰት ዘበለ ብምግባር ናብ ዕብዳን ተለቁ። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘው በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ለዝንታዩ ዳር ደጊምሲ ኣብ ዓለም ቀጽና ከይነብል ማዕዲና ዓለም ከይንርኢ ክንመላለሰሉ ዘለና መገዲ እንደገና ብዝኻ ይነግረናል። ይሄ ደግሞ እንግዲህ ወደ በዓለም ልንመላለስበት የሚገባው ነገር ይነግረናል። ብፍላይ ኣብዚ ጊዜ እዚ ማለት ኣብ ምድንጋር ዘላ ቤተክርስቲያን መብዛሕትኡ ጊዜ ብፍላጥ ይኹን ብዘይፍላጥ ዳርጋ ምስ ዓለም ተተሓሒዛ ትኸይድ ዘላ ቤተክርስቲያን ኢኻ ትርኢ ኣብ ገለገለ። በተለይ በዚህ ጊዜ ላይ ደግሞ ከዓለም ጋር ተያይዛ መትሄድ ቤተክርስቲያንን እናያለን አንዳንድ ሁኔታዎች ላይ። እዚ ስእሊ እዚ ናብ ምንታይ ኢኻ ትርእዮ? እዚ ኣንቶይ ክብለና ዝጸንሐ ማለት ኣብቲ ባህርያት ናይቲ ናይ ኣብ ደገ ዘለዉ ናብ ዓለም ዘለዉ ናይ ስስዐ ናይ ርኽሰት ዘበለ ናብ ዕብዳን ዘበለ እዚታት ስእሊ እዚ ስእሊ እዚ ሂቡና ዘሎ ሓደ ጊዜ ኣብ ቤተክርስቲያናት ትርእየሉ ኩነታት ኣሎ። ኣብ ቤተክርስቲያናት ዘንጸባርቑሉ ጊዜ ኣሎ። ጎይታ ይርዳእና። እንግዲህ በከንቱነት በአእምሯቸው በከንቱነት ደንዝዘዋል፣ ሴሰኝነት እያለ ሲናገር የነበረው አንዳንዱን ነገር በቤተ ክርስቲያንም የምናያቸው ነገራቶች ናቸው። እንታይ እዩ ዝስእሊ ዝስእሎ ዘሎ እንታይ እዩ? በቃ ኩሉ በአእምሮኦም ብምርዳእ ኣእምሮኦም ጸልሚቱ ናይ ትሪ ልቢ ከም ዘለዎም ስምዒታውነት ርኽሰት እዚታት ኩሉ ዝገልጾ ዘሎ ሕጂ ንኩሉ ሽፍን ኣቢልና ብሓደ ጊዜ እክብ ኣቢልና ከም ሓንቲ ቃል እንድሕር ክንዛረቦ ኮይና ናይ ከንቱነት ከንቱ እዩ ማለት እዩ። በአእምሯቸው ከንቱነት እንዲሁም ደንዝዘዋል እያለ የሚናገራቸው እነዚህም በሙሉ የዘረዘራቸውን በአንድ ቃል ጥቅልል አድርገን ማየት ካስፈለገ የከንቱነት ከንቱነት ነው። ናይ ከንቱነት ከንቱ እዩ። ኣብዚ ሓደ ናይ ኣምላኽ ሰብ ኣብ መክብብ ከምኡ ኢሉ ተዛሪቡ አንድ እግዚአብሔር ሰው መክብብ መጽሐፍ ላይ እንደሱ ተናግሯል። ሓደ ክልተ 1 2 ላይ ወይ 4 4 4 ላይ
كنتونات ناي كنتونات يبل تسواخي يلو كنتونات ناي كنتونات كله كنتونات يبل أب حادق مخبب حادق اللي مكبب عند ولا تلاي أب أربعة خاني عرات تلاي دقمو كله صعري بملؤ مسلات أيو أب نسب أب بتصايو كنئي كم زتسر رئي له كله يبلو له كله أنا خمسة تسر إيه الله إذن كنتونات ناي كنتونات كنتونديو ده دحر نفاس موجيا يو خايل وابزي عندنا ولد أرات سباكيو كنتو يا كنتو كله كنتو نملاي أرات تلاي تولد هيدا تولد يمتال ندرك لزلالم أرات حساب بتشغله حسب ደግሞም የሰውን ድካምና የብልሃቱን ስራውን ሁሉ ተመለከትሁ በባልንጀራውም ዘንድ ቅንዓት እንዲያስነሳ አየሁ ይህም ደግሞ ከንቱ ነፋስንም እንደመከተል ነው ወይ እዚታት ካብዚታት ረሐቁ ይትብለና አይደለ ስለዚህ ከዚህ ራቁ ነው የሚለን ካብትናይ ኮንቱነት ዝኾነ ነገራት ካብትናይ ኮንቱነት ኮንቱ ዝኾነ ነገራት ረሐቁ የከንቱ ከሆነ ነገር ራቁ ነው ይላል ካብ ጎይታ ወጻይ ሁሉ ከንቱ እንጂ ሐቂን ከጌታ ውጪ ሁሉ ከንቱ ነው ካብ ጎይታ ወጻይ ሁሉ ከንቱ ከጌታ ውጪ ሁሉ ከንቱ ነው ሕጂ እዛ ቤተክርስቲያን እዚኣ ኣብ ጎይታ ብዘለካ ንጎይታ ብምርኣይካ ኣብ ጎይታ ብዘለካ ርከብ ሪሌሽን እንድሕር ተመስሪታላ ናይ ነፍስ ወከፍ ማለት እዩ ኣብ ከውሒ ተሰሪታላ ማለት እዩ እቺ ቤተክርስቲያን በእግዚአብሔር ላይ አሁን ባየነው ቃል ላይ ተመሰርተሽ ከሆነ በአለት ላይ ተመስርታለሽ ማለት ነው እዛ ቤተክርስቲያን እዚኣ ኣብ ኮንቱ እንድሕር ተመስሪታላ ኣብ ኮንቱ ናይ ህይወትና ኣብ ኮንቱ ተመስሪታላ እንድሕር ኣላ ግን ኮንቱ ኮይና ያክተር እቺ ቤተክርስቲያን ግን ከንቱ ባላቸው ነገራቶች ላይ ተመሰረተች ከሆነች ከንቱ ሆና ትቀራለች right ናይ ዘዓድ ሰባት ብጣዕሚ ክሳዮም ንሰባት ይሕግዙዮም የዚህ ሀገር ሰዎች በጣም ሰዎችን ያግዛሉ አረ ወይ ኣብዚ ዘመን እንድሕር ኢናዮም እዚኦም እንታይና ንጽውዖም ሰብኣውነት ዘለዎም ሂማኒቴሪያን እነዚህ ሂማኒቴሪያን የምንላቸው ሰዎችን የሚያግዙ ወይ እንጂ ምሳቶም በናይ ሃይማኖት ወይ በናይ ርእሰይ ዝብል ኣነ ዝብል ክሳይ ዝሓዘ ኩሉ እቲ ዋና ዓላማው እኔ የሚል የያዘ ነው ዋና ዓላማቸው ሕጂ ንዓና እንታይ ዝብለና ደሎ ኣነ ዝብልሲ ኣርሕቕዎ ተዓለም ኣነ ኣትብል ዓለም እኔ ነው የምትለው እኛን ደግሞ ጌታ ምን ይለናል እኔ ማለትን አርቁ ይለናል አርቁ ሁሉ ናብ ዓለም ዘሎ ነገር ሲ አይተርአዩ አርቁ በቃ የዓለም የሆነውን ነገር አትዩት አርቁት ይለናል right ናአት ነታ ዓለም አይተምሰሉ ዓለምን አትምሰሉ ዓለም አይተምሰሉ ካብአቶም በአቶም በትናታቶም ተሐሳስባ በናይ ዓለም ተሐሳስባ አይትخيዱ በዓለም አስተሳሰብ አትሄዱ ከምዚ ኤፌሶን ወናባና ሮሜው ንብሎ ተሐደሱ በእምሮኩም በሐሳባትኩም ተሐደሱ እትና ዓለም ዝፈትዋ ዓለም ትደልዮ ነገር አይትድለይዎ ዓለም ትብህጎ ነገር አይትብሃግዎ ዓለም የምትፈልገውን ዓለም የምትመኘውን ነገር አትመኙ አትፈልጉት ይለናል ልብኩም አይተትሩ ልባችሁን አታደንድኑ በድንቁርና አይትመላለሱ በድንቁርና አትመላለሱ በድንቁርና ዓለም በድንቁርና ስለትመላለስ ዓለም በድንቁርናው አይትምሰሉ አትምሰሏት ይላል አረ ስለዚህ በከምዚ የጠንቀቀና ይዘሉ ስለዚህ በዚህ ውስጥ ያስጠነቅቀናል حسنا ዓለም ነገር እንደحراውሽጥና ኣብ ማህበር እንደحكتات ጀምራ ጸገም አንድ ጊዜ የዓለም ነገር በማከላችን ውስጥ መግባት ከጀመረች ውስጥ የበخبخካይ ውስጡን ያቦካ ይሄዳል ቅድስናኻ ይንጠቅ ቅድስናችንን ያይወስዳል ቅድስና ናብ ዘይብሉኻ ጎይታ የለ ቅድስና ከሌለ ደግሞ ጌታ የለም ሐቂን ቅድስና ናብ ዘይብላ ቤተክርስቲያን ቅድስና የሌለ ቅድስና ዘይመላለስ ሰብ በጽድቅና በቅድስና ጎይታ ናብ ህይወቱ ነገስ አይከልን
ጌታ በሕይወቱ መንገስ አይችልም። بصدق قدسنا زيت ملارس بتخرستيان በጽድቅና በቅድስና ማትመላለስ ቆይታና ማዕከላ የለም ጌታ በመካከል አይደለም። ቆይታና ማዕከላ አንተ ዘየለኸ ጌታ ደግሞ በመካከል ከሌለ አባላታ ከመጹ መጽኦም ይዝምሩ ይሁሉ የምልሁ ሁሉ ገብሩ ነው አባላቶቹ መጥተው ይዘምራሉ ሁሉንም ያረጋሉ ወገብሪው አዎ ያረጋሉ። ግን እንታይ ኮይኑ ዝደርፍ ግን ምንድነው ነው የሚቀረው? ሃይማኖት ሆኖ ይቀራል። አብራይ ሃይማኖት ኮይኑ ዝደርፍ ስለዚህ በጽድቅን ቅድስና ክንመላለስ ተሆይና በመሰረቱ ካብ ናይ ዓለም ዝባሃል ነገር ክንረሕብ ይግባአና። በጽድቅና በቅድስና መመላለስ ካለብን ደግሞ ዓለም ከተባለ ሁሉ መራቅ ይገባናል። ያ ምሳሌ 1:19 ምሳሌ 1:29 ላይ ከሳዕ 31 እስከ 31 ፍልጠት ስለዝጸልኡ ፍርሃት እግዚአብሔር ስለዘይመረጹ ምኽረይ ስለዘይፈተው ንኹሉ ተግሳጸይ ስለዝነዓቕዎ ፍረ መገዶም ክበልዑ ካብቲ ምኽሮም ከዓ ክጸብኡ እዮም ይብል እግዚአብሔር። ምሳሌ 1 ምሳሌ ከንደር ይከማም ምሳሌ 1 ካብ 29 ክሳዕ 31 እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና ስለዚህ የመንገዳቸውን ፍሬ ይበላሉ ከራሳቸው ምክር ይጠግባሉ። ስለዚህ እግዚአብሔር ፍልጠት ከናብ ዓለም ወይ ናይ ዓለም ነገር ምሕራፍ ወይ ተመሊስካ ነቲ ናይ ዓለም ትገብሮ ምግባር ምፍታን ማለት ፍልጠት አምላኽ ምንጻቅ ማለት እዩ። ፈርሃ እግዚአብሔር ዘይምህላው ማለት እዩ። እዚ እንድሕር ኮይኑ ከዓ ዋግኡ ዓብዪ እዩ። ስለዚህ ካብ ከምዚ ክንርሕቕ ኣለና ጎይታ ይርዳአና። እግዚአብሔርን ካለ መፍራት ልንርቅ ትዝገርመኩም ከዚህ እግዚአብሔር ይሰውራል። የሚገርማችሁ ከይፈለጥካ ዋላ እናፈለጥካ ዮሲ ከይተፈለጠካ ዘእትወካ ብዙሕ ነገር አለ። ያውቅን ወይም ባለማወቅ ብዙ ነገራቶች የሚያስቱን ነገራቶች ናይ ዓለም ነገር የዓለም ነገራቶች እግዚአብሔር ዘይፈትዎ ነገር እግዚአብሔር የማይወደው ነገር ናብነት ለምሳሌ ብገለ ነገር ይሽገር ሰብ አንድ ሰው ይቸገራል። እነዚህ አንተ ትሽፍን ነገር ጸሊም ነገር ጸሊም ክሰርሓለኝ እስኪ በቃችን እቺን ትሸፍንልኝ እስቲ በብላክ ለስራ ብሎ ያስባል። አራ እንጂ በጣም ጸላም ተሰርሓ እስካታ ይተከፈላ ገለ ይተከፈላ እግዚአብሔር ካንተ አይደለም እስካታ ማትከፍልም እግዚአብሔር ምን ይላል? ታይልና ሮሜ 10:3 ሮሜ ላይ ምን አለ? ታይ ምን ይላል ሮሜ ላይ? የእግዚአብሔርን ክፈል ዘለዎ ክፈሉ ይዝም የሚከፈለውን ክፈሉ ይላል። ክፈል ዘለዎ ግብሪ ክፈሉ ይዝብለና ሊከፈል የሚገባውን እንዘኸም አብነት ይልኩም ከይተፈለጠካ ነቲ ከባቢኻ ትመስል ነቲ ዓለም ሲ ትጎተካ ነቲ ከባቢኻ ክትመስል ተገድደካ ነገር አለ። ዓለም ትጎተታናለች፣ አካባቢያችን እንድንመስል ታደርገናለች ሳይታወቅ። ስለዚህ ምጥንቃቅ ከድሌና ወላ ትግርነት ንገብሮ ነገር ማስተዋል ከድሌና የምናደርገውን ነገር ማስተዋል ያስፈልጋል። ካለ 4:11 ሌላው ምዕራፍ 4 ከ21 ንስኻትኩም ግና ንክርስቶስ ከም ዝጌርኩም ኣይተማሃርኩምዎን እቲ ሓቂ ኣብ ኢየሱስ ከም ዘላ እቲ ሓቂ ኣብ ኢየሱስ ከም ዘላ ሰሚዕኩምዋን ኣብኡ ተማሂርኩምዋን እንተኮንኩም ሲል 10:11 እናንተ ግን ክርስቶስ እንደዚህ አልተማራችሁትም፣ በእርግጥም ሰምታችሁታልና እውነትም በኢየሱስ እንዳለ በሱ ተማራችኋልና። ስለዚህ ክርስቶስ በክርስቶስ ስኻትኩም ከም ዝጌርኩም ኣይተማሃርኩምዎን ይዝብለና ደሎ። ምክንያቱ ክርስቶስ ዝመሃረና ፍቅሪ እዩ፣ ምስኒት እዩ። ክርስቶስ ዝመሃረና ርእስኻ ምግታእ እዩ። ሓቀኒ ክርስቶስ ዝመሃረና ብትሕትና ምምልላስ እዩ። ስለዚህ ኩሉ ክርስቶስ ከምቲ ዝተማሃርኩምዎ ኮይንኩም ብኡኡ ተመላለሱ ይዝብለና ደሎ። ከምቲ ዝተማሃርኩምዎ ኮይንኩም ብኡኡ ኣብ ነንሕድሕድኩም
مستم قوقاساتكم اليوم زقوني أمنن نحد حدكم مس أملاك زلكم ركب مس نحد حدكم زلكم ركب بدي كريستوس زمحاركم بدي كريستوس زمحاركم وتملالسوا ክርስቶስ ያስተማረን የዋህነት ትህትና ስለሆነ ይሄንን የተማራችሁት እንደተማራችሁት ደግሞ በዛ ተመላለሱ ነው የሚለን ያለው ዝቆነ ይሁን ነገር ካመገዱ ንኸይን ረሓብ ብኡ እንመላለስ ምክንያቱ ብኸም በክርስቶስ ዝተማሃርናዮ ንኽንከይድ ኢሉ ጎይታ ኣብነት ኮይኑልና በሁሉ አብነት ኮይኑ ሐሊፍና ሐቀይ እንደ በሁሉ አብነትና ጎይታ በሁሉ ምሳሌ ሆኖ ያለፈው እሱን መንገድ እንድንከተል ስለሆነ በሁሉ ምሳሌ ሆኖልን ያለፈው ትክክል ነኝ አይደል? ስለዚህ ከም ተዝተማሃርና የጌርና ንበረው ለተማርንበት አርገን እንኑር አራ ከም ተዝተማሃርና የሆይና ንበረው ንብል ከለና እንደዚህ ስንል ደግሞ በታድሮ ገንታይ ንብላለና ማለት ነው ሁሉን ይያል ነው ስለ ጎይታ መማር ከድልና ማለት ስለ ጌታ መማር አስፈላጊ ምክንያቱ ከም ተማሃርና እንደሐር ብዛዕው ዘይተማሃርና በከምትናቱ ክንከይዳ ይንኸለኒና ስለሱ ካልተማርን እንዴት አድርገን በሱ መንገድ እንሄዳለን ውህዳት እንደሐር ኮይና ስልዩ እንፈልጠ ትንሽ ነገር ሆነ ስለሱ ውህድና ክንከይድ በትናቱ ትንሽ ነው በቃ እሱን ምን እየመሰለ ምን ስለዚህ ሓደ እግርና ብዚ ሓደ እግርና ፍቲ ይኸውናሎ ማለት ነው እዛ ጋር አንዱ እግራችን ሲያቀይ ማለት ነው ትክክል ነው ሓደ እግርና ዓለም ሓደ እግርና ናፍትኸውናሎ ማለት ነው እግራችን ዓለም ጋር እግራችን ፈቲና ደና ነው ማይፈተናል ግን በታስተማህርና ያ በንሽተይ በአንድ ሐልክን ከጀሚርና ማለት ከተሐከይና ተኻለ ዝተረፈኻ ብዙሕ ስለዝጎድለና ማለት ነው በትንሽ ከሆነ ዕውቀታችን የሚጎለን ነገር ስላለ ማለት ነው ስለዚህ በመልአት ክንፈልጦለና ነው በሙላት ልናውቀው ይገባል ጌታ በመልአት ክንፈልጦለና በሙላት ልናውቀው ይገባል በመልአት እንደሐፈልጥናዮ ከምታ ንሱ በከምታ ዝፈለጥናዮ ብኡኡ ክንከይድ በሙላት ካወቅነው በልክ ባወቅነው በዛ ሙላት እንድንሄድ ነው የሚፈልገን አራ እግዚአብሔር ይመስገን ኤፌሶን 22:24 ኤፌሶን ምዕራፍ 22 ነቲ ቀደም ተመላለስኩሙሉ ብትምኒት ምዕራፍ 4 ቁጥር ካብ 22-24 ነቲ ቀደም ተመላለስኩሙሉ ብትምኒት ስሕተት ዝጠፍአ አረጊት ሰብ ቀንጢትኩም በቲ ናይ እምሮኹም መንፈስ ክትሕደሱሞ እቲ ብናይ ሓቂ ጽድቅን ቅድስናን ብመልክዕ አምላክ ዝተፈጥረ ሓድሽ ሰብ ልበሱ የፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ በአእምሯችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ እንታይ ዝብለሎ እቲ አማኒ ኣብ ዝወደቀ ዝተደናገረት ዓለም እዩ ዝነብር ዘሎ ማለት ነህና አማኝ በግራ በገባት በወደቀች ምድር ውስጥ ነው እየኖረ ያለው ኣብዛ አረጊት ኣብዛ ምድሪ እዚኣ ገና ከኣኒ ከምዚ ዓንቶ ይዝበልናዮ ከኣኒ በጫቅ ዝብል ነገርካ ኣለና ውሽጥና ደግሞ ቅድም እንዳልነው ከውስጣችን ደግሞ አንዳንዴ የሚወጣ ነገር አለ አልፎ አልፎ ለዚህ ነህና ናይ ገዛ ርስና ናይ ገዛ ርስና تغيروا نخلونا ولا مقيان نخلونا أمورنا نحدث ندخل كله مخنياتو بأمورهم منفس كتحدثوا يزبلنا دلو اتي نعوز حدث كحدث زخيل حيل كندلي خجددنا إمالتي زي ስለዚህ እኛ ደግሞ እንግዲህ ባይምሯችን መታደስ ደግሞ መለወጥ ካለብን ሌላ ኃይል እንድናገኝ ደግሞ ያስገድደናል ማለት ነው አዎ مسنا يتمساسل غزي اب حدش فطرت زلو ማለት ኣብ ሓድሽ ፍጥረት ከምዚ በአማን ኮይንካ መቸም ከም ዝበልናዮ ዘበንካ ብሙሉ ዘመንና ብሙሉ ይዘለና በመልአት ንጎይታ ንመስል ኣብ መጨረሻ ኢና ንጎይታ ንመስለሉ ግን እናተዓረና እናተለወጥና ኢና ንኸይድ ዘመናችንን በሙሉ ነው የሚወስድብን መቼም ጌታን እየመሰልን
ለመሰራት ወደ ጌታ ለመምሰል ለመሰራት ነገር ግን እለት ግን እየተቀየረ መሄድ አለበት። እለት ግን ካፍቲ ምስቆይታ ለሕልፎ ጊዜ ካፍቲ ምስቃሉ ለሕልፎ ጊዜ ግን ነንእሽተይ ነገር አሎ ዝቅንጠጥ ካባና ነንእሽተይ ከአኒ ንዕኡ ዝትክብ እቲ ናይ ጽድቅን ቅድስናን ምስሊ ካፍቲ ናይ መጀመርያ ዝተፈጠረናሉ ምስሊ ንለብሰሉ መዓልታዊ ነፍስ ወከፍ ነንእሽተይ ነገር አላ ግን በየዕለቱ ግን ከኛ ላይ የሚወገድ ትናንሽ ነገራቶች ከኛ ላይ እየተወገዱ የሚወድቁ ነገራቶች ደግሞ እሱን የሚመስል ነገራቶች ደግሞ ወደኛ ውስጥ የሚገቡበት ደግሞ አለ። እቲ ትምኒት ስሕተት ዝብሎ ዘሎ ይሄ አረጊት ሰብ ዝብሎ ዘሎ አሮጌ ሰው የሚለው ያለው በሐሳ አይጠፍኒ በመዓልቱ ግን ነንእሽተይ እናተቀርፈ ኸይድ በአንድ ጊዜ አይጠፋም፣ ግን በየዕለቱ ግን ይቀርፋል። በብንእሽተይ ይቀርፍ በየትንሹ ይቀርፋል። በመጠን ዝቀረብናዮ እግዚአብሔር በመጠን ቃሉ ዝመርመርናዮ በቀረብነው ልክ ቃሉን ባነበብነው ልክ በመጠን ገዛ ርእስና ናብ መንፈስ ቅዱስ ዘውሃብናዮ ዘግዛእናዮ ለመንፈስ ቅዱስ ራሳችንን ባስገዛንበት ልክ ብኡ መጠን እቲ አረጊት ሰብና እናወደቀ ይወደቅ እናጠፈ ይጠፍ በዛ መጠን አሮጌው ሰዋችን እየወደቀ እየጠፋ ይሄዳል። ብኡ መጠን ከአኒ እቲ ሓድሽ ሰብ ናይ ጽድቅን ቅድስናን ዝለበሰ ሰብ እቲ ብመልክዕ አምላክ ዝተፈጥረ ሰብ እናለበስናዮ ንመጽእ እናለበስናዮ ንለብሶ በዛው ልክ ደግሞ አዲሱን ሰው በእግዚአብሔር አምሳል የተፈጠረውን ሰው እሱን ደግሞ እየለበስን እንሄዳለን። በኃይልና አይኮነን በክእለትና አይኮነን በኃይላችን አይደለም በችሎታችን አይደለም። እግዚአብሔር በመንፈሱ ይሰራ እግዚአብሔር በመንፈሱ ነው የሚሰራው። ባዕልና ንሰርሖ ነገር አይሃበናን ራሳችን የምንሰራው ነገር አልሰጠንም። መንፈስ ቅዱስ ግን ሓንቲ ነገር ቃይሉና መንፈስ ቅዱስ አንድ ነገር ግን ብሎናል። ባዕለይ ኩሉ ክሰርሓኩም ይሉና ራሴ እሰራችኋለሁ ብሎናል። ነታ አረጊት ሰብ ክቅንጥጠልኩም ይሉና አሮጌውን ሰው አነሳላችኋለሁ በጽድቅን ቅድስናን ዝነብር እቲ ሓድሽ ሰብ ከልብሰኩም ይሉና በቅድስናና በጽድቅ የሚኖረውን አዲሱን ሰው አለብሳችኋለሁ። አነ ኸቡ ክገብር ከለኹ እኔ እንደዛ ሳረግ ንስሓትኩም ከ ንዓይ ንኽሰርሓሉ መሳርሒ ዝኸውን ነገር አዳሉ ለይሉና ለእኔ ደግሞ መሳሪያ መንገድ የሚሆን ነገር አዘጋጁልኝ ብሎናል። ምክንያቱ ክሰርሕ ከሎ መንፈስ ቅዱስ ምክንያቱም መንፈስ ቅዱስ ይሰራ በቃሉ ጥራሕ ይሰርሕ በቃሉ ብቻ ነው የሚሰራው። ብዘይ መሳርሒ ክሰርሕ አይክእልን። ያለ መሳሪያ ሊሰራ አይችልም። ሓደ ኸመይ ዝበለ ሜካኒክ አንድ እንዴት ያለ መካኒክ ማኪና ናብዚኣ ተሰይራትኩም መኪና ተሰብሮ አዓርየለይ እንድሕሪልካዮ አስተካክለልኝ ብንለው ሁሉ ሽግራት ተረዲእዎ ኣሎ እንታይ ምዃኑ ፈሊጡ ኣሎ። ሁሉ ችግሩን ተረድቶታል፣ ምን እንደሆነ አውቆታል። መሳርሒ ተዘይብሉ ግን ከዓረያ ኸእል መሳሪያ ከሌለው ማስተካከል ይችላል? አይክልን አይችልም። መንፈስ ቅዱስ መንፈስ ቅዱስ ደግሞ ኩሉ ኸእልዲ ሁሉ ይችላል። ያዋይ ይችላል። አረጊት ሰብና ክቅንጥጠልና ኸእልዲ አሮጌውን ሰው ሊያነሳልን ይችላል። በጽድቅን ቅድስና ነቲ በምስለ አምላክ ዝተፈጥረ ሓድሽ ከልብሰና ኸእልዲ በቅድስናና በጽድቅ የሚያኖረን አዲሱን ሰው ሊያለብሰን ይችላል። ግን ንዕኡ ዝኸውን መሳርሒ የድልዩ ግን ለዛም ይሆን መሳሪያ ደግሞ ያስፈልገዋል። መሳርሒ ከዓ እቲ ቃሉን መሳሪያው ደግሞ ቃሉ እቲ ምስኡ ነሕልፎ ናይ ጸሎት ጊዜ ከሱ ጋር የምናሳልፈው የጸሎት ጊዜ ነው። ራይት አሜን። እግዚአብሔር ይመስገን። ካብ 25 ክሳብ 29 ክውዳእ ይሰይባ ወላ ጊዜ ነው ይሄሎ حصر غير كتجيتي اوكي حصر كم يدفنتن له حصير بزح يسجر له الرا كعسران حم كأربعة كعسران حمشتن كعسران شعرت ك25 ጀምሮ እንታይ ብል ስለዚህ نحسوت نيوبلو أكان حد حدينامو نفس وكف مس بتصايو حق يزارب كوريو حتياتك أي تقول أبتقراهم صحيح أي يعرفكم نديابلوس كا سفرة أي تحبوا اتز السرقة نتسؤون زما قلو من تقركبس من تخلوس صبق ناقبرر بأداو يتعانبر دقيمسي أي سرق أتي نسمعتو نبرخت سخون نمهنات سخون زدلي سناي زبلة زربار تزارو بر زيت أكم زرباس
ካብ ኣፍኩም ኣይውፃእ ኮሪው ኃጢአታይ ትጎታ አንብቤ መጀመር ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ተቆጡ ኃጢአትንም አታድርጉ በቁጣችሁ ላይ ፀሐይ አይግባ ለዲያብሎስ ፈንታ አትስጡት የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፋንታ ለጎደለው የሚያካፈለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይልከም ለሚሰሙት ጸጋን ይሰጥ ዘንድ እንደሚያደርግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ለቤዛ ቀን كساع 16 ديركيا كساع كساع 19 ديركيا أمبيبيا كساع 19 يا بكا أو أنت لنا كوري وحتى أتاي تقولوا أبكرهم كاس حياة يعرفكم نديامنوس كا سفرة أي تحملوا كوري لنا وقراي ما نتكلم قطوا على በቁጣችሁ ደግሞ ፀሐይ ይግባለን ሰባት መኻርና ስለዝፈልጥ አከ ሰሞናችን ስለማያውቅ ነው ግድን ከሙስ ከጋጥመና ይንበር እንደዛ ያጋጥም ታንተ ይዝበልናዩ መላእክት ይቆና እንደ መላእክቶች ስላልሆነ ግን አፍቲ ዝኸረኽ ሞግን ፀሐይ ያዕረፍ በቁጣችሁ ግን ፀሐይ አይግባ ከመልኩም አይተሕደሩ እንደዛ ብላችሁ አትደሩ ለምንታይ መስሉኩም ለምን መሰላችሁ እታ ቁርአን ሐዲራ ቁጣ ከአደረ በኩዕ ተሐደር በወቅቱ ያድራል ክትባላላ ተሐደር ክትበኩዕ የተሳደረ የቦካ ብዙሕ ነገር ትብርዘለዋ ብዙ ነገር ትበርዛለች ከመይ ማለት እዚ ምን ማለት ነው ይሄ በዋና ኸይትካ እንድሕርታ ጉዳይ ካ ዘይፈትሕካያ በጊዜ ያ ጉዳይ ካ ከም ማስቲካ ክትሒኻ ከተሐድር እንደ ማስቲካ እየተብላላ ከምዚ ዝገበረን እኮ እንደዚህ ያደረገኝ ዝሓለፈኩ ከምዚ አይና ነራ እንዴ እዚህ ብለ ነበር ያለ ለካ እዚኣ ስለ ዝኾነት ያ ለካ እንደዚህ ነው ዲያብሎስ ጋ የምጽእ ዲያብሎስ ደግሞ ያመጣው አዎ ከምዚ ዝበለትኩ አነ ብቀልዕና ይነር እንበር ንሳኮ ከምዚ ማለት አይ ንሱኮ ከምዚ ማለት እዩ እኔ እኮ በቀንና ይሄን አልኩት እንጂ እሱኮ ይሄን ማለት ፈልጎ ነበር ለይት ብሉ ነዚ ከተቋማ ሰዓት ተሐደር በቃ ይሄን ሁሉ ለሊት ውስጥ ያሰብን እናድራለን ሕጅብ ይበኩዕ ከዛ ይቦካል አይ ካውን አብዘይ ተደለቂምታ አብዘይ ተደለ ወደማያስ ነገራት እንዲአቱ ቂምና ወደማያስፈልግ ነገር ውስጥ እንገባለን አብዙ ጊዜ እዚና ንዲያብሎስ ቦታ ንህቦ ዘለና ማለት ነው በዚህን ሰዓት ነው እንግዲህ ለዲያብሎስ ቦታ መንሰጠው ስለዚህ ጉዳይና በእዋና እንፈትህ ጉዳያችንን በጊዜ መፍታት ነው ኮሪው ንኮሪ ንቆጣ ግን አብ ፀሐይ አይ ረበና ነኩራና ፀሐይ ግን አይገባበት ንሰይጣን ንዲያብሎስ ቦታ ስፍራ አይተሃብዎ ለዲያብሎስ ስለዚህ ንሕና ኢና ንውስኖ ማለት እዩ እኛ ነን ንውስኖ ማለት ንመን ኢና ቦታ ንህብ ንእግዚአብሔር ዲና ቦታ ንህብ ንዲያብሎስ ዲና ቦታ ንህብ ንውስኖ ንሕና ኢና ለማን ነው ቦታ የምንሰጠው ለእግዚአብሔር ነው አብ ያዕቆብ እንታይሉ እኛ ነን ንውስኖ አብ ያዕቆብ ምን ይላል ዲያብሎስ ተጻረሩ ዲያብሎስን ተቃውሞ ካባሁም ክርሐው ከእናንተ የሚሻሻል እግዚአብሔር ካንተ ይግበሩ ወደ እግዚአብሔር ደግሞ ምን አቅርቡ ቀረቡት እሱ ኻን አባሁም ከቀረቡ ስለዚህ ንሕና ኢና ንውስኖ ማለት እዩ ስለዚህ እኛን የምንወስነው ማለት ነው ስለዚህ ለዲያብሎስ ስፍራ አይነሃቦ ስለዚህ ለዲያብሎስ ስፍራ ዝኾነት ነገር ሃሊ ኣብ ሰሕዋትና ናብ ቤተክርስቲያን ዝኾነት ነገር ሃሊ ኣብ እዋና ኸይድና ንፍታሐያ በቤተ ክርስቲያን ውስጥ ከህዝቦች ከቅዱሳን ጋር የሆነ ነገር ካለ በጊዜ እንፍታ ብዙሕ ጊዜ ብዙሕ ተሰኪምና ክንዝምር ከነምልኽ ክንጽሊ ዝኾነ ነገር ንርአይ ካብ ከምዚ ግን ጎይታ ይድሕነና እዚ ከምዚ ክኸውን አይግብኦን ብዙ ጊዜ ብዙ ነገር በልባችን ተሸክመን ስንዘምር ስናገለግል ይታያል ግን ይሄ መሆን የማይገባው ነገር ነው ምክንያቱ ጎይታ እንታይ ኢሉ መጀመርያ ጉዳይካ ምስሓብካ ፍትሓየሞ ድሓር ተመሊስካ መፂኻ መስዋዕትኻ ቅርብ ይሉና ጌታ ምን አለ መጀመሪያ ከወንድም ጋር ያለብን ችግር ፈታና ከዛ መተ መስዋዕትን አቅርብ አለ ኣብ ኩራኻ እንድሕር ፀሓይ ዓሪቡ ካሎ መጀመርያ ኩራኻ ምስቲ ዝምልከቶ ሰብ ወዳእዮ ማለት እዩ መጀመሪያ በውስጥ የሆነ ቂም ያስከባት ነገር ካለ እሱን መጀመሪያ ጨርስ ማለት ነው አዎ ያ እትዝሰረቀ ሰሪዕ ንኻልእ ዝኸውን ክህብ ምእንቲ ንኻልእ ንበረኸት ክኸውን ምእንቲ
أنا تنسرق كاين نخلتي هاي أخلاني حكي أخلاني የተሰረቀ ለሁለት ሰው አይበቃም ስለዚህ سرق بمسرته أيف كدلنا ندي بيتا سارحكم بالعي زبلنا دلنا አይፈቅድልንም ሰርታችሁ ብሉ ነው የሚለን نخلوت كان برختكم ለሌሎች ደግሞ ለበረከቱ ነው نزقوا لهم ملؤ የጎደላቸው ሙሉላቸው نزل ناخذ قبرنا الحكوينهم وتصعروا صعرنا تكون يزبلنا دلنا ካለባችሁ ደግሞ ትጎቹ ነው ሰራተኞቹ قدر 20 شعتن ቁጥር 29 سمعتوا نبركات سخون مهنات زدل سناي زبل زربا كله زي سناي سخونم تزاربون به زي تقم زربا كافكم አይወጣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ بتاع ملحسنا محلاو كتر مالت بتاع أقداسي ملحس تسبر ملحس تحنص حقي ملاساتنا በጣም መጠበቅ ያስፈልጋል ተሰብራለች ታቀናለች ملاس نزي تتقمني اشتي ነገር بملحسካ ክንዲ እሳተ ገሞራ ገርጋ ትኩሳት خليኻ እሳተ ገሞራ ዝኾነ ነገርካ بملحسካ زي تتقمني اشتي ክትገብራ ትخليኻ እሳተ ገሞራ የሚያክል እሳት አውጥተን ልናነደው እንችላለን የዋሰ በመላሳችን ደግሞ በጣም ትልቅ የሆነ ነገር ደግሞ በመላሳችን እንደገና ትንሽ ልናረጋው እንችላለን ንዛረቦ ዘረባ ነበረከት ዝኾነ ዘረባ ንዛረባ ንግግራችን በቃ ነበረከት زحنጽ ዘረባ የሚያነጽ زعب ዘረባ የሚያሳድግ ተስፋ ዝህ ተስፋ የሚሰጥ አሎ ያጆና ዝብ አይዟችሁ አራ ንሱታት ይኹን በር ተስፋ ዘቆርጽ ጽቆ ተባሂሉ እዩ ትቆ ተባሂሉ እዩ ከምትቆ ተባሂሉ ናበልካ እያልን ናይሰብና ሕልና ናይሰብ ዘወድቕ ዘረባ የሰውን ዲና ማስወጣት ካባና ይርሓ ከኛ ይራቅ ዘተሳሰ አጆና ዘባህ አይዟችሁ የሚያስብል ነጋገር ያ ኤፌሶን 30 ናይ መጨረሻ ያዚያ 30 ክልተን ኤፌሶን ከ30 እስከ 32 የመጨረሻ ነበር ነትን ማዓልት ምድሓን ተሓተኩም ክትሓተኩም ናይ አምላክ መንፈስ ቅዱስ አይተብሂዎ بزلو مرير الندرن كوران تحتعن صرفن مسكل كفات زبل كابخاتكم يرحق جناخي كم تأملاق بكريستوس يقرأ زبلكم نحرحكم تلاواحتن تلاناقتن كنكم يقرأ تباحال لبيزا كان يتعتمادتهم قدوسون يغزابير منفس አልታሳስኑ መራርነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋትም ሁሉ ጋር ከናንተ ዘንድ ይወገድ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ እግዚአብሔር ይመስገን ነቲ ንመድኃኒት حسبنا المنفس قدوس كانوا كيو አይገባናኒ ለቤዛ ቀን የታተምንበትን መንፈስ ቅዱስን ለናሳዘን አይገባንም እሱ መንፈስ ቅዱስ መሆኑ መንፈስ ጸጋ መሆኑ ክንዝክር የለና እሱ መንፈስ ቅዱስ መሆኑንና የጸጋ መንፈስ መሆኑን ማስታወስ ይገባናል ነተዘይ ከአል ዘኽል ጸጋ ጸጋ የማይቻለውን የሚያስችል የሚሰጥ ጸጋ ነው نتي أبزي كنبر أبزي كألو استبكلت عالم نخنبر كبتناتو مجدي نات مرحنان أبو بمجاب قالوا كنبر زخلنا أملاخي بزاوية مسكن بمنور ما يتعلبات يودك عالم لاي እንድንኖር የሚያስችል ጸጋን የሚሰጥ ኃይል ነው ስለዚህ አይተውኩዩ አይነኩዩ አናሳዘነው አታሳዘኑት አብከንደ ሐሶትን መንፈስ ቅዱስ መንፈስ ሐቂ ተባይልናይ መንፈስ ቅዱስ የእውነት መንፈስ ነው ተብሏል አብከንደ ሕርቃንን ቂምን መንፈስ ሰላም ተባይልናይ መንፈስ ቅዱስ በቂም እንደዚህ ያለ እሱ የእርቅ መንፈስ ነው ተብሎለታል አብከንደ ስርቂ ስስዐ መንፈስ ጸጋን ሕያውነትን ይሉ ተባይልናይ እሱ ደግሞ የቅናት ጸጋን ካለበት እሱ ደግሞ መንፈስ ጸጋና ሕያውነት ነው
መንፈስ ኣብ ክንዲ ዘይጥዑይ ቃላት አንጽ ቃል ዝምር አማኻሪ መጸናንዒ መንፈስ ተባሂሉ ኸዓ ተነጊሩና እዩ። አማካሪ አጽናኝ ተብሏል ደግሞ መንፈስ ቅዱስ። ስለዚህ እዚ ሁሉ ጸናሕና ጠቅልል አቢሉ ኣብዚ መንፈስ ዘሎ መንፈስ ቅዱስ ይሄ ሁሉ እንግዲህ መንፈስ ቅዱስ ውስጥ ያለ ነው። ስለዚህ ነዚ ሁሉ ክንማሃሮ ዝወዓልና እዚ ኣብ ማእከልና እዚ ኣብ ውሽጥና ዘሎ መንፈስ ቅዱስ እዚ ሁሉ ዝሓዘ ንሱ ዘንበረና ዘሎ ስለዝኾነ አይተክዮ አይነክዮ። ስለዚህ ይሄ ሁሉ ስንማረው የቆየነውን ነገር እንድንኖር የሚያስችለን መንፈስ ቅዱስ ስለሆነ አታሳዝኑት ይለናል። ምሕረት ብምግባር ንሕሴትኩም ተመጀመርያ ዝበላ ብቑዓት ንፅዋዕኹም ብቑዓት ኮይንኩም ክትርከቡ ኢሉ ጀሚርዋ ነይሩ በ4 ሓቀይ መጀመርያ መጽሓፍ ቁፅሪ 1 ኣብዚኣ ኸ ልክዕ ንሳይ ደግማለሁ ብለውሓትን ተዳናገጽን ኮይንኩም እንታይ ግበሩ ይቅር ተባሃሉ። ስለዚህ መጨረሻ ላይም ደግሞ መጀመሪያ ላይ ተናገረውን ይደግመዋል። በየዋህነት ይቅር ተባባሉ ይለናል። እግዚአብሔር ይመስገን። ስለዚህ ነቲ ሁሉ ዝተገብረልኩም ሰባት ኢኹም እሞ እዚ መገዲ እዚ ሕጂ ሁሉ ክትነብሩሉ ዝግባአኩም መገዲ እዩ። በዚህ ናንከይት ዘለና ይሄ ሁሉ የተደረገላችሁ ሰዎች ናችሁና በዚህ መንገድ መኖር አለባችሁ ብሎ ደግሞ ምዕራፍ 4 ላይ በደንብ አድርጎ ያሳየናል። ስለዚህ ንሕና በዚህና ክንመላለስ ዝግባአና ስለዚህ እኛ በዚህ ነው ልንመላለስ የሚገባን። በዛ መገዲ ዝንከደሉ ዝግባእ ዘኽእለና ኸ እዚ ሕጂ መንፈስ ቅዱስ ኢልና ዝገለጽናዮ መንፈስ ኩሉ መንፈስ ሓቂ መንፈስ ጸጋ ዝበልናዮ መኻሪ ዝበልናዮ እዚ ሁሉ መንፈስ ቅዱስ ዝረድአና እዩ። ስለዚህ መገድና በዚ ጎደና እዚ ክኸውን ንጽዓር መንገዳችን በዚህ መንገድ እንድንሄድ የሚያስችለን ደግሞ መንፈስ ጸጋ መንፈስ ሰላም ተብሎ ያለው ይሄ መንፈስ ቅዱስ ነው። ስለዚህ በዚህ መንገድ እንድንሄድ እንትጋ። ኣብ ከምዚ ዝተሃንጸት ቤተክርስቲያን እዚህ እንደዚህ አይነት ነገር ላይ የታነጸች ቤተክርስቲያን እዚኣ እታ ደገ ሲኦል ዘይስዕራ ቤተክርስቲያን እንደዚህ አይነት ላይ የታነጸች ቤተክርስቲያን ናት። የገሃነም ደጆች አይችሏትም የተባለችው አራይ እዚኣ። ስለዚህ በብናትና በብትዘለና አምነን ንሕድሕድና ይኹን ምስቶም ዝጓስዩና እንታይ ዓይነት ኣካይዳ ክህልወና ከም ዘለዎ ምሂሩና ኣሎ። በቲ ዝተማሃርናዮ ንኸይድ ኩሉ ዝተማሃርናዮ ኸዓ ኣብ ልብና የሕድረልና። ጌታ ኢየሱስ ይባርክኩም። ተለና ንሓትት ንኽእል ኢና እንግዲህ ከእርስ በርሳችን እንዲሁም ደግሞ ከሚያገለግሉን ጋር እንዴት አብረን ሰራተኞች መሆን እንዳለብን እንዴት መሄድ እንዳለብን ሁሉን አስተምሮናል። የተማርነውን በልቦናችን ውስጥ ያሳድርልን። እዚህ ጋር እንጨርሳለን። ጥያቄ ካላችሁ ግን መጠየቅ ትችላላችሁ።